ትንሽ ፕሮጀክቶችን በ100 ብር 200 ብር እየተሰጠኝ ስራ ቆይቼ ከዛ በኋላ ወደ ፍሪላንሰርነት አድጌ ፍሪላንስ ስራዎችን መቀበል ጀመርኩ። ኮንትራክቹዋል የሆኑ ስራዎችን ማለት ነው። ከተለያዩ ኢትዮጵያ ውስጥ ያሉና ውጭ ሀገር ላሉ ብራንዶች የኮንትራት ስራ ያስረክቡኛል። እሱን ተቀብዬ ፉልፊል ለማድረግ ሞክር ነበረ። ይህ ማለት ለብዙ ዓመት ሲሰሩበት ሲስተም ይሄ ነበረ። ላለፉት 2 ዓመታት ደግሞ ወደ ድርጅትነት ለውጠ ነው ዳርካ ይባላል ካምፓኒያችን። ከረንት ላይ ዳርካ ማርኬቲንግ ይባላል። የማርኬቲንግ ሰርቪሶችን የሚያቀርብ ድርጅት አለኝ። ቢሮአችን ብስራተ ገብርኤል አካባቢ ነው። ቲም ኦፍ 9 ኢስታብሊሽ አድርገን አሁን ላይ 21 ክላይንቶችን ሰርቭ እያደረግን እንገኛለን። የተለያዩ ኢትዮጵያ ውስጥ ያሉና ውጭ ሀገር ያሉ ክላይንቶችን በአብዛኛው የሚያቀርበው ሰርቪስ ሜንሊ የዲጂታል ማርኬቲንግ ስር ያሉ ሰርቪሶችን፣ ሶሻል ሚዲያ ሪሌትድ የሆኑ ስራዎችን፣ ኮንተንት ክሪኤሽን ላይ በጣም ፎከስ እናደርጋለን። የተለያዩ የገበያ ማሳለጥ ስራዎች፣ ገበያ ማሳለጥ ስንለው ደግሞ ዳት ብሪንግስ አስ ኢንቱ ኮሜርስ ማለት እንቅስቃሴዎች ማለት ነው። የቢዝነስ እንቅስቃሴ እንዲፈጠር ማድረግ ኤኒዌር ኦር ኤኒሃው ዲጂታል ማርኬቲንግ ላይ ኮንሲደር እናደርገው እንችላለን። ግን ሪኳየርመንት ኦንላይን መሆን አለበት። ቅድሚያ የተዘጋጀ ነገር መሆን አለበት። ማርኬቲንግ አንድ ነገር ማርኬቲንግ ነው ለማለት ፕላንድ አውት ሲስተማይዝድ የሆነ አንድ አፕሮች ኤንድ ጎል ያለው መጨረሻ ላይ የሆነ ነገር አቺቭ ለማድረግ ብለን እያሰብን እስከሆነ ድረስ there's a possibility to call it marketing። ከዛ በኋላ ደግሞ ኮንተንቱ ስፔሲፊክሊ የሚዘጋጁት ማርኬቲንግ ማቴሪያሎች ኢን ስትራቴጂክ ዌይ ዴቨሎፕ የተደረጉ መሆን አለባቸው እና የታሰበባቸው መሆን አለባቸው። ይህን ከሟላ ዲጂታል ማርኬቲንግ እንለዋለን። ኢትዮጵያ ውስጥ ኖርማሊ የምናየው የገበያ ሲስተሞች አሉ አይደለ? መርካቶ ሄደን ዕቃ ስንገዛ ወይም እዚህም ሱቅ እየፈለግን ወደ ላይ ከፍ እያልን ብንፈልግ ሉኪንግ ፎር ሰርቴን ማርኬት አይደለ? ሳቲስፋይ የሚያደርግ የሆነ ፕሮዳክት እኛ የፈለግነውን ኒዳችን ሳቲስፋይ የሚያደርግ ማርኬት እየፈለግን ነው። የሴም ወይ ኦንላይን ላይ ሰው ከረንትሊ የሆነ ፕሮዳክትን ወይ እየፈለገ ነው ለማግኘት እየጣረ ነው። ኢንቴንት አለ ማለት ነው፣ ፍላጎት አለው። ኖርማል ኢንቴንት ይባላል። ኦልዌይስ ደግሞ ኢንቴንት ሳይኖረውም ግን ሰውን አንድ ፕሮዳክታችን ጉድ ፕሮዳክት ኦር ሰርቪስ ጥሩ ነው የሚለውን ነገር በማስተዋወቅ ያንን ሰው ኢንታይስ የማድረግ ሲስተም ደግሞ ስቲል ማርኬቲንግ ማለት ነው። እና ኦንግራውንድ የምናየው ነገር ዲጂታሊ አቬል ተደርጎ ሲቀርብልን ዲጂታል ማርኬቲንግ ይባላል። ዲፍረንሱ አሁን ላይ ካለ ትራዲሽናል ኮሜርሻል አክቲቪቲ ላይ ከምናስተላልፈው ማርኬቲንግ ፔፐር ፍላየር ምናምን ከምንበትነው ዲጂታል ማርኬቲንግ ምንድን ነው የሚለያየው? ኦንላይን ሲስተም የሚለው ነገር ነው ሜን ዲፍረንስ። ለእኛ እንደ ኮንሱመር ስናየው ተደራሽነት ዋይዝ ፍላየር እና በምንደስ ዲጂታል ሲስተሞቻችን ፕሮዲስ በምናደርጋቸው ኤኒ ማርኬቲንግ ማቴሪያል ልዩነቱ ጀስት ተደራሽነት ለማንም የሚዳረስ የሚለው ነገር። ኖርማሊ ሶሻል ሚዲያ ላይ ኦንላይን ሲስተም ላይ ዴቨሎፕ ተደርገው የሚለቀቁ ነገሮች there's a possibility ኢትዮጵያ ውስጥ ስናወራ ሃየር ባይንግ ፓወር ያለው ሰው ልናገኝ እንችላለን። የመግዛት አቅም የሚባለው አለ አይደለ? ዲስፖዘብል ኢንካም ኦር ጀነራል ኢንካም ዋይዝ ራሱ ሪሌቲቭሊ ቤተር ኦፍ የሆነው ኦንላይን ላይ ያለው ሰው ያለው ግለሰብ ነው ብለን እናምናለን። ሪዝን ቢይንግ ኖርማሊ ኢንተርኔት ኢትዮጵያ ውስጥ ርካሽ ነገር አይደለም። እውነቱን ለመናገር ሪሰርች በተሰራ መሰረት ከሆነ አዲስ አበባና አርባ ምንጭ ላይ የተሰራ ሪሰርች ነው 2024 ላይ ማለት ነው። እና የሚናገረው ከሆነ አብዛኛው ሰው ኢንተርኔት የሚጠቀመው በዋይፋይ ኦር ብሮድባንድ ሲስተም ሳይሆን በራሱ በዳታ ነው። ዳት ሚንስ ኮንስታንትሊ ቻርጅ ያደርገዋል ማለት ነው ኢትዮ ቴሌኮም። ከዛ ላይ እየወሰደ ከሆነ ኦልሶ ዘ ሞስት ኮንሱምድ የሆነው የፓኬጅ አይነት ኢንተርኔት ዋይዝ ከኢትዮ ቴሌኮም በወጣ መረጃ መሰረት የ5 ብር ፓኬጅ ማለት ነው። እና ዳት ሚንስ ለመጠነኛ የሆነ አማውንት ኦፍ ታይም ብቻ ነው የሚፈቅድልን ኦንላይን ላይ ነው። ይህ አማራጭ ያለው ሰው ያ ኮንቪኒየንስ ኦልሶ ስልክ ብለን ስልክ ስቲል ኮንሲደር ለግዠሪየስ የሆነ ማቴሪያል። ለዛ ነው መንግስት ወደ ኢትዮጵያ ሲገባ ኤክሳይዝ ታክስ ስቲል ይጥልበታል። ማለት ስልክ ነው በጣም ቤዚክ ነገር ነው አይደል ስናስበው። ግን ለዛ ነው ብዙ አምራቾች አሁን እንደኔ ቴክኖ እንደኔ ኢንፊኒክስ አይነት አምራቾች እዚህ አምጥተው ለመገጣጠም የሚሞክሩበት ሪዝን እሱ ነው። እሷን ፎርጎ ለማድረግ ይህን ትንሽ ቤዚክ ነገሮች ራሱ ስናስባቸው ባይንግ ፓወር የመግዛት አቅም ሀየር የሆነ ሰው ነው ስልኩን የሚጠቀሙ ብለን እናስባለን። ከፖቨርቲ ላይን በታች የሆነ ሰው አማራጭን ያለው አይመስለኝም። ከሱ ዋይዝ ጠቃሚ ነው። ኦልሶ ዋን ዌይ ኮሚኒኬሽን አይደለም። አሁን ለምሳሌ እኔና እናንተ ስናወራ ምላሽ እየሰጣችሁ ነው አይደለ? ባታወሩ እንኳን አይኖ ኖዲ እያደረጋችሁ ከሆነ እየተግባባን ነው። ግር ካላችሁ ደግሞ ምንድን ነው ይሄ ያላችን ከሆነ ዳት ሚንስ ኮሚኒኬት እያደረግን ነው አይደል? እርስ በራስ ቤዚክሊ ኢንፐርሰን የሚሰሩ ማርኬቲንግ አውትሌቶች አሁን ለምሳሌ ቢልቦርድ ብለጥፈው የቲቪ ማስታወቂያ ብሰራ ትራዲሽናል የሆኑ ማርኬቲንግ ሚንሶች የሚባሉት ዋን ዌይ ኮሚኒኬሽን ነው።
ድርጅቱ ቀጥታ ለኮንሱመሩ አንድ አቅጣጫ ያለው ብቻ ኮሚኒኬሽን እየሰጠ ያለው ምላሹ ኢዝ ኖት ትራከብል የሚታይ ነገር አይደለም። ዲጂታል ሲስተሞች ዲጂታል ሲስተሞችን ኮንሲደር ብናደርግ ዲጂታል ማርኬቲንግ ሲስተሞችን ኮንሲደር ብናደርግ ቱ ዌይ ኮሚኒኬሽን ነው። ኢት ማይት ቢ ኦን ሶሻል ሚዲያ ላይ የሚወጣ አንድ ፍሬ ቪዲዮ ቲክቶክ ላይ ብንል ኮሜንት ላይ ሰው ምላሽ መስጠት ይችላል፣ ኦር ላይክ በማድረግ ኦር ኢንጌጅ በማድረግ ምላሽ መስጠት ይችላል። እሷ ጋር ዲፍረንስ ሊኖረው ይችላል፣ ግን ቤዚክሊ ኦን ግራውንድ ያለውን ነገር ተቀልብሶ መጥቶ ዲጂታል ላይ መቀረብ ነው እንጂ ብዙ ዲፍረንስ ያለው ነገር አይደለም። ደግሞ ለመለስ ነው ስለ ራስ ትንሽ ነገር ነው ዳልኩ ማለት ነው። ምንድን ነው ኢንስፓየር ያደረገ ዲጂታል ማርኬቲንግ ወርልዱን እንድትቀላቀል እና እንዴት ነው የተማርከው? አሁን ኢትስቢን ዋይል እንትን አይደለም ማለት ፍላጎት ከድሮም ጀምሮ ከህፃነት ጀምሮ ነው የነገድኩኝ ያደግኩ ልጅ ነኝ። ቤተሰቦቼ ሱቅ ነበር መሰራው ነው ላችሁ አይደለም እኔ እንደዛ የሚባል ቤዝስ የለኝም። እውነቱን ለመናገር ተማሪ ነበርኩኝ። አክቹዋሊ መጥፎ ተማሪ የሚባልም አይደለም። እሱ ጥያቄ ነው ግን ማለት መጥፎ ተማሪ የሚባል አይደለም። ግን ወደ 9ኛ ክፍል አካባቢ በተለያዩ ሪዝን ሶሻል ሚዲያ አክቹዋሊ አክሰሰብሊ መጠቀም ጀመርኩኝ። ማለትም የሆነ ኮምፒውተር ላይ ብሮድባንድ ተሰክቶ መጠቀም ሳይሆን አክቹዋሊ ስልኬ ላይ ኖረኝ ኢንስታግራም አካውንት፣ ቴሌግራም አካውንት፣ ፌስቡክ ነበረ። እንደዚህ ነገሮችን ለፐርሰናል ዩዜጅ ይጠቀም ነበር። ከዛ በኋላ አጋጣሚ ሆነው ቻናሎችን ከፍት ነው የቴሌግራም ቻናሎችን ከፍትና ዊ ማኔጅ ደም። ከዛ በኋላ ይሸጣል በሚል ተስፋ ነበር የምንሰራ የነበረው። ለምን ይሸጣል ተብሎ ስለሚወራ ስለነበረ ሽጫለው ሽጫ አላውቅም ለምናገር ከሆነ ግን ተስፋ በማድረግ ነበር የምንሰራ የነበረው። የጀመረው አንድ ኢትዮኪቲስ የሚባል የቴሌግራም ቻናል ነበረ እና ቤዚክሊ ምንድነው ፎቶ ማለት መልኬ ጥሩ ነው ብሎ የሚያስቡ ሰዎች ፎቶቸውን ለእኛ ፐርሰናሊ ሜሴጅ ያደርጉልናል። እኛ ቻናሉ ላይ ሄደን ፖስት እናደርገዋለን። እኛ ቻናል ኢትዮኪቲስ የሚባለው ቻናል ላይ አፕቮት እና ዳውንቮት አለው። ይሄ ማለት 2018 ምናምን ማለት ነው ያወራቸው ያለሁት። አፕቮት እና ዳውንቮት አለው። ቮት ያደርጋል ሰው ዘሞስ ቮት የተደረገለት ሰው የዛን ሳምንት ሙሉ ሰው አፕላይ ሲያደርግ ፎቶውን ሲልክ 55 ብር በካርድ ትራንስፈር ይልክልን ነበር። 55 ብር ይሰበስባል ማለት ነው። ያሸነፈው ሰው ተሰብስቦ የ55 ብሩ የእሱን 50% ይወስዳል። የሆነ 50 ብር ሰምቲንግ ያገኛል ማለት ነው ከተወዳደሩ ሰዎች ተደምሮ። እኛ ደግሞ ቀሪውን 50 ብር ለራሳችን እንወስዳለን። ቤዚክሊ የሆነ ገንዘብ ማግኛ ሲስተም ነበር። እንደው 50 ብር ካርድ ትንሽ ካርድ አልነበረ ለዛ ጊዜ 2018 ማለት የዛሬ 7 ዓመት ማለት ነው አይደለ? የዛሬ 7 ዓመት ትንሽ ብር ነው ያላስባች እና የሆነ ነገር እናደርግበታለን። ካርድ ሎን ሰው ልክና ዶናት ይገዛበታል ሰምቲንግ የተለየ ነገር አልነበረ። ይሄ ግን ኢትስ ጀስት ቲቺንግ ሚ ሃው ሶሻል ሚዲያ ወርክስ ኤግዛምፕል እየተማርኩበት ነበረ ኤግዛም። ከዛ በኋላም የተለያየ ቻናሎችን ብቻ እንከፍታለን፣ ማኔጅ እናደርጋለን፣ ኮሜንት እናወጣለን። እንደዚህ አይነት ነገሮች ከጓደኞቼ ጋር ሞክር ነበረ። ኢቨንቹዋሊ ይህንን ነገር ለአንድ ጎረቤት የሆነ ሰው ብቻ አሳየሁት። ዋው በጣም ይገርማል። እኔ ቴሌግራም ቻናል ከፍቼ ነበረ፣ መኪና ሻጭ ነው እና ቴሌግራም ቻናል ከፍቼ ነበረ። እሱ ማኔጅ እንድታደርግ ይፈልጋለሁ ብሎ ሰጠኝ። 5 ሳንቲም ክፍያ አልነበረውም፣ ግን በቃ ቅዳሜ እሄዳለሁ። ኤ5 ስልክ ነበረኝ፣ ኤ5 ፕላስ ኦር ሳምቲንግ እንደዛ ነበር ስልክ። ብቻ እሱን ይዤ ሄድና ፎቶ አነሳለሁ፣ ቀጥታ ይዤ ሄድና ቤት እገባለሁ፣ ፖስት አድርገዋለሁ፣ ዲስክሪፕሽን ይጻፍለታል። መኪናው መሸጥ ጀመረ በዛ ቻናል። ለምን እሱ የራሱን ጓደኞች አድ ማድረግ ጀመረ። ኦር የሆነ ሰው በመታወቅ ብቻ ፎርዋርድ ሲደረግ ቻናሉን ጆይን የሚያደርግ ሰው በዛ 3000 ምናምን ሜምበር እንደደረስን አስታውሳለሁ። ከዛ በኋላ ያለው ነገር ነበር ግን የሆነ ሜምበር ጨመረ። ሜምበሩ በጨመረ ቁጥር የሚከታተለው ሰው በዛ። ሼር የዳረገ ሰው መኪና መሸጥ ጀመረ አክቹዋሊ ሰውየው። ከዛ ላይ ገንዘብ እያመጣለት እንደሆነ ሲያውቅ 100 ብር ለ100 ብር ቅዳሜ ሲሄድ ይሰጠኛል። በቃ እሱ የተጀመረ ቢዝ ነበረ። ኢቨንቹዋሊ ግን በተለይ ከኮሮና በኋላ ኮሮና ላይ አይ ቱክ ማይ ታይም እና ተቀምጬ ምን ነበር ስንሰራ የነበረው እስካሁን የሚለውን ነገር መማር ቻልኩኝ እና ኦንላይን ያሉ የተለያየ አይነት ስለ ዲጂታል ማርኬቲንግ የሚያወሩ ሰዎች ነበሩ ይዛኔ የእነሱ ኮንተንት ሲከታተል ዱዌብል ነው ኢትዮጵያ ውስጥ እና ብዙ ሰው እየሰራ ያለ ከረንት የሚለው ነገር ላይ መጣኝ። የመጀመሪያ ኮንትራክት አክቹዋል ኮንትራክት 2020 ላይ የሴልስ እና ማርኬቲንግ ትሬኒንግ ተቋም ላይ ተቀበልኩኝ ለመጀመሪያ ጊዜ። በ4,000 ብር ክፍያ ተጣርቶ ቢሆን ይችላል ደርሰኝ 4,000 ብር ነው በየወሩ ይከፈለኛል። ጎል የተሰጠኛል ይሄን አቺቭ አድርግ ተብሎ ፍሪላንስ ኮንትራክተር ተብሎ የመጀመሪያ ሰጠኝ። ከዛ በኋላ አንድ የቢዝነስ ኮንሰልተንት የሆነ ሰውዬ ነበረ የዛው የሴልስ እና ማርኬቲንግ ተቋሙ ጓደኛ ነበረ። እሱንም ደግሞ ስራ አለ ብሎ ለእሱም ሰጥተን እሱም ደግሞ ቅዳሜ ነበር ክላስ ለመማር እንግዲህ ግዴታ ነው እና ስልኬን ይዘና ሄድና እንደዚህ እየቀርጸዋለሁ አስገባዋለሁ። ፊልሞራ የሚባል ፕላትፎርም ነበር የምታስታውሱ ከነበረ ኤዲቲንግ ፕላትፎርም ነው
የዛኔ ፕሪሚየር ፕሮ ካፕከት ምናምን አለ ነበረ፣ ግን አክሰሰብል አልነበረ። ፊልሞራ ላይ ገባና ኤዲት አደርገዋለሁ። ዩቲዩብ ላይ ይወጣል። እስከሆነ ሰዓት ዩቲዩብ ቪዲዮች 3000 ቪው 4000 ቪው ምናምን ያገኝ ነበር እና ኤዲቲንግ ጥሩ ነው ማለት ድርቅ ያለ ወሬ ነበር የሚያወራው ሰውየው እና ከእሱ አንጻር ይሄ ትምህርት ነበረ። ሬስቶራንት የሆነ ተቀበል እንደዚህ እያለ ብቻ የተያያዘ ቢፎር ኦፕኒንግ ካምፓኒ 30 ምናምን ካምፓኒ ከሁለት ዓመት በፊት ማለት ነው 30 ምናምን ክላይንቶችን ሰርቪስ አድርጋለሁ ኢንዲቪጁዋል። አት ሰም ፖይንት 7 ክላይንት ነበረኝ ለብቼ ማንም ሰው የሚያገዝ ሰርቪስ አይኖር 7 የተለያዩ ድርጅት ጋር እየዳረሱ በዛም ክላስ አይ ቲንክ 11 ግሬድ ኦር 12ኛ ክፍል አካባቢ ነው ማለት ነው እና እየተማርኩኝ ነበረ። ያው ይህ ትምህርት ያስተምራል። አሁን እንግዲህ ዳካ ድረስ መጣ ማለት ነው። አሁን ካወራቸው ነገሮች የተረዳሁት ግን እንዴት ነው ታይም ማኔጅ ያደረግከው? ላይክ አስ ስቱደንት ከዛ በኋላ እዚህ ጋር ደግሞ ዲጂታል ማርኬቲንጉን እየተማርክ ነው፣ አት ሴም ታይም ደግሞ እየሰራህ ነው። እንዴት ነው ሶስቱን ማኔጅ ያደረግከው? እኔ ስፔሲፊክ የሆነ በዚህ ሲስተም አድርጌ እንደዚህ ታክቲካል የሚበት የሚለው ነገር ማለት ብዙ ነገር በአንዴ አንድን ማድረግ ብዙ የሚከብደኝ ነገር አይደለም። ፐርሰናል አሁንም ተማሪ ነኝ፣ እዚሁ እናንተ ጋር ተማሪ ነኝ እንድታውቁት ማለት ነው። ትራንስፈር አድርጌ ነው ኮሜርስ ነበር የማለው ወደ 6 ኪሎ አርፌ አሁን ደግሞ እዚህ ተማሪ ነኝ እንድታውቁት። ስለዛ አብረን የቅድስት ማርያም አለምን አይተብዬ ነው በኋላ ስመረቅ መረቀው ማለት ነው እና የሆነ የተወሰኑ ኮርሶች ይቀርማል ከአንድ የወሰድኳቸው ያሉ አሁንም ተማሪ ነኝ። ቴክኒካል የርቀት ነው እዛ ብላችሁ እንዳትቆጥሩት፣ ትምህርት ብላችሁ እንዳትቆጥሩት። ግን አዲስ ነገር አልነበረም የዛኔ አስተምርም ነበር። የዛኔ ክላስ ማስተምር ነበር። 12 እያለሁ በተለይ 11 እና 12 ግሬድ 4000 ብር እየከፈለኝ አንድ ክላይንት 7 ክላይንት ራሱ ብቀበል ዳስስ 28000 ብር አካባቢ አይ ቲንክ የሚመጣውና 28000 ብር ከትራንስፖርቴሽን ራሱ አይተርፍም። እውነቱ ለምናገር ብዙ ብር አለ። ግዴታ ክላስ ማስተማር ነበረብኝ። ወንደ ሳይድ ክላስ ዲጂታል ማርኬቲንግ ክላስ አስተምር ነበር ለተለያዩ አይነት ወጣቶች እስከ ማስተርስ ሌቭል የሚማሩ ሰዎች ራሱ ክላስ ተጠርቼ አስተምር ነበር። ከ12 እኔ ዩኒፎርሜን እናቴ ቢሮ ቀይርና ላፕቶፔን ሸክፌ ይሄድ ነበረ ለማስተማር እና ምንም የተለየ ሲስተም አልነበረም። አሁን ላይ ዊ ሃቭ ሲስተምስ። አሁን ለምሳሌ ቲም ማኔጅመንት ዋይዝ ኖሽን እንጠቀማለን፣ ደስታንበር ሲስተም፣ ፐርሰናል ታስኮችን መጻፍ እወዳለሁ። ብቻ ለምታ የኢንዲቪጁዋል ታስክ ይሄ ነው ነገር መጻፍ እሞክራለሁ። ከረንት ሰርቪስ ያደረግን ያለ ነው 22 ክላይንት ነው። ሪሰንት የሆነ መጨረሻ ክላይንታችን ከተቆጠረ 22 ክላይንቶች ሰርቪስ እያደረግን ነው። ኤቭሪ ሲንግል ክላይንት ኤቭሪ ሲንግል ዴይ አፕዴት እናደርጋለን። ለእኛ ለራሳችን ምንድነው የተሰራው ምንድነው መሰራት ያለበት ከረንት ሪኳየር እያደረግን ያለ ነገር ለማየት እንሞክራለን። ግን በጣም የተለየ ታሪካዊ የሆነ ሲስተም ኖሮን አይደለም። ስራ ግዴታ ነው። So the next question is እንዴት ነው አሁን እኔ ኦር ሌሎቻችን ፍሪላንሲንግ መጀመር የምንፈልግ እና አንተ ባክዜን እንደገና ልትጀምር ቢሆን እንዴት ነው የምትጀምረው? ወደዚህ ገርመንት እንዴት ነው እንደዚህ ለማለት ይከብዳል። የኔ እንግዲህ ያው በእድል ነው ብያቸዋለሁ አይደለ? አጋጣሚ ሆኖ ነው እየተያያዘ ሄደው የመጀመሪያ ኮንትራክቹዋል ክላይንቴን ሰውየውን አይ ቲንክ 6 ወር ወር 5 ወር ከሆነ በኋላ ካምፓኒው አንድ ክፍል ቤት ነበረች። ምን ያህል ልበላችሁ 20 ካሬ እንኳን አይሞላም። ራሱ ባለቤቱ እዛ ጋር ይቀመጣል፣ ፋይናንሷ አለች እዚህ ጋር ትቀመጣለች። ክላስ እዚሁ ጋር ሰው ያስተምራሉ። ስልጠና ተቋም ነበረ። እዚሁ ጋር ክላስ ያስተምራሉ። 5 ሰው ነው አይ ቲንክ ወይ 6 ወይ 7 ወንበር ነው ማክሲመም ያለው። በቃ ሰው ተቀምጦ ፓወርፖይንት ይከፈታል ያስተምራል። እንደዛ ነበር የሚሰሩት ነበር። ቦሌ ነበረ ቢሮአቸው። ከዛች ክፍል አንድ ቢሮ ወደ በ6 ወር ውስጥ አዲስ አበባ ውስጥ 4 ብራንች ከዛ ቦሌውን አስፋፍተው ሜክሲኮ፣ ፒያሳ፣ መገናኛ ብራንች ከፈተ። ከዛ ላ አዳማ ደግሞ ወኪል ደግሞ ከፈቱ እና ኮምፕሊት ሜን ማርኬቲንግ ሶርሱ ዲጂታል ማርኬቲንግ ብቻ ነበር እና ሲግኒፊካንት አማውንት ነበር ማለት አይ ሪሜምበር በአንድ ወር ውስጥ 800 ምናምን ተማሪዎችን ስንመዘግብ አስታውሳለሁ። 800 ተማሪ አት 5000 ብር መክፈል ማለት አመስገን ስንት ነው? 3 ሚሊዮን ቤቶች ውስጥ ማለት ነው አይደለ? ከሰዓት ግን 3 ሚሊዮን አይደለ? 3 ሚሊዮን ቤቶች ውስጥ ገንዘብ መስራት ማለት ፍሮም አን ኢንዲቪጁዋል እኔ ነኝ በቃ የነበርኩት እና ከዛ በኋላ የቪዲዮግራፈር አንድ ሰው ተቀጠረ። የመጣ እሱ ካሜራ ይዝና ክላስ ያስተምሩ በኋላ ተቀምጦ ይገልጻል። ብቻ ፌል አልነበር
ለእኔ ፌራ ለመናገር 4,000 ብር ክፍያ 4 ሚሊዮን ብር እየተሰራ እንግዲህ አያዋጣም አይደለ? እዛው ድርጅቱን እየሰፋ ሲመጣ ተቀጣሪዎችን በዙ ከእነሱ ጋር መታወቅ ጀመርኩኝ። በዚህ ጊዜ እኔ ያንግ ነኝ ማለት ብዙ እውቀቱም የለኝም ስራ ላይፍ ላይ ብዙ እውቀቱ አልነበረኝ። 4,000 ብር ጥሩ ገንዘብ ነበር ለኔ። እነሱ እንደሚናገሩ ከሆነ ግን ጥሩ ገንዘብ አይደለም አሁን እየሰራ ያለው የሚል ነገር ሲመጣ ምን ሪኩዌስት አደረኩኝ፣ ደሞዝ ጨምርልኝ፣ ክፍያዬን ጨምርልኝ ብዬ ሪኩዌስት አደረኩት እና ኦፈር የነበረው 18,000 ብር አድርግልኝ ኦፈር ነበረ። ይህን ነገሮች አንድ አደርጋለሁ ጨምርልኝ ነገር ሪኩዌስት አደረኩኝ። ከረንት አቅሙ የለንም ነበረ የተመለሰልኝ መልስ። ምን ላድርግልህ ግን ለሰዎች ሪኮመንድ ላድርግ አለ እና ሰውየው በሳምንት ውስጥ አንድ ክላይንት ይዞ ሊመጣ የቢዝነስ ኮንሰልተንት ያልኳችሁ ሰው ማለት ነው እና ስለ ቢዝነስ የሚመክር ሰውዬ ነው። ማንቸስተር ሄዶ የተማረ እስከ ፒኤችዲ ሌቭል የተማረ ሰውዬ ነው። አሜዚንግ ጋይ ስቲል እንገናኛለን እናወራለን እና አመት ከምናምን ነው ለሱ ራሱ የሰራሁት። ለዛ ነው ልጅ 2 ዓመት ከምናምን የሰራሁት። አሜዚንግ ነው እውነቱን ለመናገር። እሱ ሰውዬ ደግሞ ሌላ ክላይንት ይዞ ሊመጣ እንደዚህ ደግሞ የሚሰራ ሰው አለ። ቤዚክሊ ሲስተም ዋዝ አንዴ ግቡበት። በቃ ኦልዌይስ ምክሬ ወደ ስራ ዓለም ግቡበት። አይ ዶንት ኬር ዋትኤቨር ሚንስ ዩ ዩዝ። ኖርማሊ ሰጀስት የማደርገው አካባቢያችሁ ላይ ያሉትን ሰዎች ቼክ አድርጎ ነው። አሁን ለምሳሌ ቤተሰብ፣ ጓደኛ፣ ዘመድ፣ ጎረቤት። እኔ አሁን ጎረቤት ነበር የመጀመሪያ ቤዝ እንደነገርኳችሁ ከሆነ ምን እየሰሩ ነው፣ እነሱ ቢዝነስ ላይ ምን ላግዝ እችላለሁ፣ የእነሱ ስራ ላይ ምን ላግዝ እችላለሁ የሚለው ነገር ነው ዮር ሜይን አይዲያ መሆን አለበት ብዬ ነው። አሁንም ድረስ አዲስ ክላይንት በፈልግ ከሆነ አዲስ ክላይንት ስላችሁ የሆነ ስፔሲፊክ ክላይንት ኤም እያደረኩለት ያለ ክላይንት አሁን የኤክስፖርቲንግ ቡና ኤክስፖርት የሚያደርግ በጣም ትልቅ ድርጅት አለ። ዳዬ በንሳ ሲባል የምታውቁ ከሆነ እንጃ ወይ ከናን ዱካሞ ፍሮም መሪ ፖድካስት የምታውቁ ከሆነ አሁን ከረንት ሰርቪስ እያደረግን ያለነው አንዱ ክላይንት ነው። ኖት ዱካሞ ላይ አይደለም እየሰራ ያለ ነው። ዳዬ በንሳ የሚባል የኤክስፖርት ማርኬት የሚሰሩ ስራ ነው። ከድሮም ጀምሮ በጣም ኢንትረስትድ የሆንኩበት ኤሪያ ነበረ። ኤክስፖርት ማርኬት ላይ ምንም ስራ ሰርቼ አላውቅም። ሪኩዌስት እደረጋለሁ፣ ሲመጣም ስትራቴጂ የለኝም ዲፍረንስ የሆነ በጣም ፍላጎቱ ነበረኝ። አጋጣሚ ሆኖ አንደኛው ፓርትነሩን በስራ አጋጣሚ ብቻ የሆነ ቦታ ላይ አገኘሁት እና ካላገናኘኝ ሞቼ ይገኛለሁ ብዬ አስጨነቅኩት በጣም እና እሺ አገናኝሃለሁ ብሎ ፕሮሚስ ገባልኝ። ስልኩን ፎርዋርድ አደረገልኝ። ዋትሳፕ ላይ ማውራት ጀመርን ከከናን ጋር። ግን ኦልሬዲ የሚሰሩለት ሰዎች በጣም ብዙ ነበር። በጣም ብዙ ቦታ አውትሶርስ ያደረጋቸው ስራዎች ነበሩ እና ምንም አመርቂ የሆነ ያየው ሪዛልት የለም እዛ ላይ። ስለዛ የኔንም ሰርቪስ ያን ያህል ጥሩ ነገር ታመጣለህ የሚል እምነት አልነበረ። ፕሮፖዛል ላቅርብል እያልኩት በጣም ቆይቶ ነበር ረዥም ጊዜ። ፋይናሊ ግን ምንድነው ስቶሪ ቴሊንግ ኮንተንት ፕሮዲውስ የሚያደርጉት ነበር እና በጣም መጥፎ ነበር። በጣም ማለት ኤዲቲንግ ዋይዝ ራሱ ኤክስፖርት ማርኬት ላይ ለሚሰራ ሰው ጥሩ አልነበረ። ይህ ማለት ከዛሬ ዓመት በፊት ነው ማለት ነው። አሁን ሪሰንት የሚሰሩ በጣም አንዱን ቪዲዮ ሮ ቪዲዮ ፖስት ያደርጉት ነበር እና ዳውንሎድ አድርገነው ኤዲተሮች ኤዲት አደረጉት እና ላኩለት። አብሬ ፕሮፖዛል አታች አደረኩኝ እና ይሄንን ነገሮች ሰርቪስ ማድረግ እንችላለን አልኩት። ኢትዮጵያ ስመጣ እናወራለን አለኝ። ኢትዮጵያ ስመጣ ተገናኘን። ፕሬዘንት አደረኩለት ያንን ፕሮፖዛል። ወደዛ ግሬት አይዲያ አለ። በጣም የትንሽ ብር ፕሮጀክት ነበረ፣ ግን እሱን ተቀበልን። እስካሁን ሲሰራ እንገኛለን ማለት ነው እና ኢትስ ኦልዌይስ ምን ሰርቭ ላደርገው እችላለሁ ነው ያንን ሰው አይደለም ማተር የሚያደርገው። ይህን ስል ማለት ሁሌም እንደዛ ነው አስበው አይደለም። እኔ ገንዘብ ነው የምፈልገው ማለት ኢትስ ጀስት ቢዝነስ አይደለ። ስራ ሰራ ገንዘብ ነው መጨረሻ ጎሉ። ለምን ነገር ድርጅቱ አያድግም። ማወራው ነገር የለኝም። ይሄን አድርጌያለሁ ብዬ ማወራው ነገር አይኖረኝም። ኤንድ ጎሉ ገንዘብ ሊሆን ይችላል ኦፍ ኮርስ፣ ግን ሰውን ሰርቭ ማድረግ ስትችሉ ነው ገንዘቡ የሚመጣው አብሮ ተያይዞ። በሚገባችሁ መጠንም ላይሆን ይችላል። በሚገባችሁ መጠን እስከሚሆን ድረስ ደግሞ መስራትን ሪኳየር ያደርጋል። ግን ቤዚክሊ ኦልዌይስ ሪኮመንድ የማደርገው አንድ ሪሰርችንግ አሜዚንግ ሪሰርቸር ከሆናችሁ አንድ ሰው ዲናይ ሊያደርጋችሁ አይችልም። መቼ ዲናይ ልትደረጉበት ማችሉት ነገር ሜዲካል ፊልድ ውስጥ ከሆነ የሜዲካል ሪሰርችን አድርጌ ይዤ መጥቼ ይሄን ነገር አሁን ላይ ብትሰሩ ለእናንተ ጠቀሜታ አለው ብዬ ማቅረብ እችላለሁ። ስለዛ ዱ ዮር ኦን ሪሰርች። ከኦንላይን አትውጡ። እኔ ኮርስ ስፖንሰር ያደረጋችሁ ሰው ምናምን የለም ብዬ አስባለሁ። ስለዛ አወራለሁ። መማርን ያልነው ፕሊዝ ከፍላችሁ ለአንድ ግለሰብ 12,000 ብር ከፍላችሁ ክላስ ወስዳችሁ መማር ያው ስጡኝ። 12,000 ብር ትርፍ ካላችሁ ስጡኝ። እኔ ስራ ሰራ ከሱ ይልቅ ቤዚክሱን ለመማር ቴክ ኮርስስ ኦንላይን ያሉ የሾርት ኮርሶች አሉ። ከተለያየ ከጉግል አሁን የሚወጣ ጉግል ዲሻ ጋራጅን ኮርስ ሄዳችሁ አላውቅም፣ ግን በጣም መከራችሁ አንድ ቤዚክሱን ምን ልማር የሚለውን ነገር እንድትማሩ ትምህርቱን ተማሩት። ምን ልማር እንድትማሩ ነው።
ከዛ በኋላ ግን ያለው ስቴፕ ኢዝ ሪሰርች ኮንስታንትሊ ኦንላይን ላይ በተለይ ሪኮመንድ ዩቲዩብን ኤክስትሪምሊ መጠቀም ሃው ዱ አይ ሃንድል ቲንግስ እንዴት ነው ክላይንት አፕሮች እንዴት ነው ማድረግ የሚችለው ክላይንት ከመጣ በኋላ ምን ሰርቪስ ማድረግ የሚችለው ገንዘብ እንዴት ነው የሚቀበለው ኢንቮይሲንግ እንዴት ይሰራል አሁን ለምሳሌ እኔ ብዙ አመት ቀረጻ እንግዲህ እንደዚህ ይዤ ቀርጻለሁ አልኳቸው አይደለ እንደዛ ስቀርጽ በነበረበት ጊዜ ቀረጻ ሰራ ነበር ከዛ በኋላ ግን ፕሮዳክሽን ብዙ ሰው የሚሰራ ስላልነበረ ካምፓኒዎች ዲጂታል ማርኬቲንግ ሰራ ለሚሉ ድርጅቶች ብዙ ጊዜ ፕሮዳክሽን አውትሶርስ ስለሆነ የሚያደርጉት እኛ ኢንተርናል እናሰባስበው በሚል የፕሮዳክሽን ቲሜ በጣም ሰፊ ነው አወር ሜን ፎከስም ፕሮዳክሽን ቀረጻ ነው እዚህም ባለፈው ኢቨንት ተዘጋጅቶ ነበር የኢትዮጵያ ሄልዝ ፕሮፌሽናልስ አሶሲዬሽን ኢቨንት ነበር እና ኢቨንት ፕሮዳክሽን ይሰራ ነበር እዚህ ወደ ራሱ ሎኬሽን እና ይገርማል እዚህ ተመልሼ መጣቴ ያስቀኛል እና እሱን ግን ቲም የሚሰራው ነገር ነው አይደለ አሁን ስለዛ እንትን ሆንኩኝ ኮምፕሌሰንት ሆንኩኝ ቲም አለኝ ስለዛ እኔ ያልነካውም የሚል ዲሲዥን ላይ ደረስኩኝ አት ሰም ፖይንት ግን ቲማችን ታይት ሆነ 21 ክላይንት በ9 ሜምበር ቲም መስራት በጣም ከባድ ነገር ነው ታይት ሆነ እኔም ሰርቪስ ማድረግ አለብኝ መስራት አለብኝ ማለት ነው ፕሮዳክሽን መወደው ነገር ነው ድሮ ሰራው ነበር አልችልም ዋት ዱ አይ ዱ ዩቲዩብ ያለፈውን አመት ማለት ኦልሞስት አሁን ሶሻል ሚዲያ ጠቅላላ ብታዩት ኢትስ ኮምፕሊትሊ ፎከስድ ኦን ፕሮዳክሽን ቀረጻ እንዴት ይሰራል አሁን የምንሰራቸው ቀረጻዎች እኔ ኢንዲቪጁዋሊ ራሴ ቀርጬው ማመጣው ከዛ ላይ ቲም ኤዲት ቢያደርገው በፐርፎርማንስ ዋይዝም በጣም ፐርፎርም እንደሚያደርግ አውቃለሁ ኦልሶ ያማ አይታችሁት ዋው ዲስ ኢዝ ጉድ አሁን ከምን ቲክቶክ ኦር ኢንስታግራም ላይ ባዮ ላይ ተቀምጧል ዌብሳይታችን እና ገብታችሁ እያንዳንዱ ቪዲዮዎቻችን አሉ ለክላይንቶች ሰርቪስ ያደረግን የሰራነው ቪዲዮዎች ማለት ነው ጥሩ ናቸው እያምናለሁ ለራሴ ጥሩ ናቸው እያምናለሁ እና ይህንን ለመማር መሄድ የነበረብኝ ቶም አይደለም አሁን ቶም ቪዲዮግራፊ የሚያስተምር ተቋም አለ አይደለ እኔ ቪዲዮግራፊ መማር ስፈልግ ቶም ሂጄ አይደለም ማለት ነው ኢንፎርሜሽኑ ኢትስ ጀስት አክሰሰብል እዚሁ ላይ ዋይ ጎ ኤክስትራ ማይል ሌላ ቦታ መሄዱን ሪኮመንድ አላደርግም ፕሊዝ ሪሰርችንግ ከዛ በኋላ ኔክስት ስቴፓችሁ ደፋር ሁኑ ማለት ዛሬ አሁን ክላይንት ሚቲንግ ነበረኝ ጠዋት ስደውልልህ አንድ ሚቲንግ ስለነበረኝ በመሀል ላልደርስ እችላለሁ በሚል ፍርሃት ነበር ቼክ ለማለት የደወልኩት ጠዋት ሚቲንግ ነበረኝ እና ሰዎቹ አሁንም ያላቸው አስተያየት ኦርደር እያደረጉ ነው አሮን እንደዚህ አድርገህ ስራ እያሉ ነው ቲሜን ይዤ ነበር የሄድኩት እና ነገርኳቸው ማለት እዚህ ጋር እኛን አሰ ኮንሰልተንት ኦር አሰ ካምፓኒ ይዛችሁን ስትመጡ ኦርደር እንድታደርጉ ነው አይደለም ወይራ ካምፓኒ እዚህ ጋር እያወራኝ ያለሁት የድርጅት ባለቤት ሆኜ ነው እያወራሁ ያለሁት ኖት ራንደም ግለሰብ አይደለም የሚጎዳው እንደውም ማን ነው ኢን ዲስ ትራንዛክሽን እኔ የተከፈለኝን ዋቴቨር ቀብድ መልሼ ገንዘቡን ብለቅ ካምፓኒ ነው እንጂ የሚጎዳው ነው አይደለም ቢካዝ በዛችሁ ፖዚሽን 21 ክላይንት እየሰራኝ ከሆነ 22ኛው መውሰድ ይከብደኛል ብሎ ካመነ ክላይንቱ እንግዲህ ትንሽ የእውቀት ማለት ካልሆነ በስተቀር ጥያቄ ነው ዲስ አሁን ከኔት ቲም ሜምበራቸው አንድ ኔት ነው እና የተመለስም እያወራኝ ነበር ማለት ብለንት አይ ዶንት ኬር ኢፍ አይ ሉዝ ዲስ ክላይንት አይ ሉዝ ዲስ ክላይንት እየተጠቀመ ያለው እኔ ሳልሆን ክላይንቱ ነው እኔ በመኖር እየተጠቀመ ያለው የሚለውን አቲቲዩድ መያዝ አለባቸው ቅድም ብያለሁ አይደለ ጥቅሙ ሰውን የሚጠቅም ሰው ሆኖ ከዛ በኋላ ግን ሃቭ ዳት ኮንፊደንስ እኔ ስራዬ ጥሩ የሚለውን ኮንፊደንስ ይኖራችሁ ይገባል አታድጉም ማለት አይደለም የተሻለ ስራ መስራት ትችላላችሁ የራሳችሁን ያደጋችሁ ትሄዳላችሁ ግን ክሊርሊ አይ አም ዘ ቤስት አት ዋት አይ ዱ ይህንን ደግሞ አፕሊፕ አድርጌ እቀጥላለሁ ራሴን አፕዴት ነው ማድረግ የሚለውን እምነት ከያዛችሁ እንግዲህ ተፈላጊው ሰው የምትሆንበትን ቻንስ እሱ ነው እያምናለሁ አይ ቲንክ መጀመሪያ ሲጀመር ክላይንት ማጣት ይባላል ዩር ፈርስት ክላይንት ስለሆነ እንዴ አሁን እሱ ለሌላ ሰው እንደዚህ ስሜን ቢያጠፋውስ ባልሰራለት ነው ለዚህ ነገር አይ ቲንክ አሁን ካልኩ የተረዳሁት ነገር ኳሊቲ ኖ ዩር ኳሊቲ ነው በራሳችሁ ተማመኑ ነገር ነው yes have that confidence በቃ ማለት እኔ አሁን ያ ኮንፊደንስ ከሌለኝ ሌላ ክላይንት አላመጣም ማለት ነው ወይ ደግሞ ነባሩን ክላይንት አልጠብቀውም ማለት ነው that means የ9 ሰው ደሞዝ አለኝ ከኋላ የቢሮ ኪራይ አለብኝ ኦልሶ ሌላው እንኳን ቢቀር ሰው የዚህ ሀገር ተስፋ ምናምን እያለ ኮሜንት ሲያደርግ እኔ ከልቤ ይጨንቀኛል ማለት ሪስፖንሲቢሊቲ ከጀርባ ያስኩት ነገር አለ and also personal responsibilities አሉ እሱን ሁሉ ነው ማጣው ያ ኮንፊደንስ ከሌለ አይደለ so it's always ምንድነው ማጣው ምንድነው ጌን ማድረገው ሚል ካልኩሌሽን ነው ላይፍ ኢን ጀነራል ባይ እሱ ነው ጠዋት ተነሳችሁ ስንት ነው የሆነ ሪሰርች ራስ ሰርቶ ዴይሊ ዲሲዥን ሜክ የምናደርገው ኤቭሪ ሰከንድ
an extreme amount አሁን ውሃ ልጠጣ ወይስ አልጠጣ የሚለው decision አይደለም everything decide ስታደርጉ it's just ማጣው ምንድነው ጌን የማደርገው ምንድነው አይደለም ብዙ ነገር ነው የምታጡት ኮንፊደንት ባለመሆን በርበተበት እናንተ ራሱ ታዳምጡ አይደል ለማዳመጥ ፍቃደኛ ትሆናላችሁ የሚል ኤክስፔክቴሽን የለኝም ኮንፊደንትሊ ስራዬን ነው ማወራው ከስራዬ ውጪ ብታነሱልኝ አሁን ፐርሰናል ላይፍ እንዴት ነው ትልኝ አሁን ጨነቃለሁ ላበላብ ነው ለምን ማለት ስፔሻላይዝ ያደረኩበት አይደል ለሴም ወይ በቃ ስራችሁ ላይ ማንንም ይበልጣችሁ የለም ብላችሁ ነው So the next question is more of አንተም ስትሰራበት ያየሁት about using LinkedIn ነው so for beginners or for anyone like biggest opportunity ዞድ ሊመጣ የሚችለው እና more professional የሆነ ሶሻል ሚዲያ የትኛው ነው አንደኛው ሁለተኛው ደግሞ እንዴት ነው as an individual personal brandingአችንን ማሳደግ ከሊንክድኢን ጀምረና ሊንክድኢን ሁሌም ሰጀስት ማድረገው ነው የመጣሁበት ብቸኛ ሪዝን ሊንክድኢን ላይ ሜሴጅ ስላደረግልኝ there's no way ቲክቶክ ላይ ሜሴጅ ብታደርግልኝ አያውቅም ዝም ብለህ መታ አወራ ብትለኝ ለምን ነው ማለት it doesn't make sense ግን ሊንክድኢን ስለሆነ ብቻ ሊንክድኢን ከፍተህ actually ኬር አድርገህ and professionally approach ስላደረግኝ I respect it በቃ ይሄን ደግሞ እኔ የተሻለ ቦታ ስላለውኝ just ስራ ስለዛ የስራ ሪኩዌስት ካደረግልኝ be professional either email me or LinkedIn ላይ መጻፍ is much more professional ስለምወደው እና እሱ ሪስፔክት ሰማለሁ ይሄ አንድ ኤግዛምፕል ይሆናችኋል ብዬ አስባለሁ for LinkedIn is an amazing platform ክላይንት ቀጥታ ታገኙበታላችሁ እሱ ሌላ ጥያቄ ነው ቀጥታ ክላይንት ያስገኛል የሚል እምነት ሳይሆን it's just the most professional የሆነ ፕላትፎርም and ሰው ቢያያችሁ እዛ ላይ ሪስፔክት የሚያደርጋችሁ ፕላትፎርም ማለት ቲክቶክ ኢንስታግራም ዩቲዩብ ቴሌግራም እና ሊንክድኢን ያለ ባሮን ከሚስም ማለት ነው ከነት አራቱም የተቀሩት ከሊንክድኢን ውጪ ያሉት መንዝ ኦን መንዝ እያደግን ያለ ነው ሬት ፎሎወር ኢምፕሬሽንስ ዋትኤቨር ብትሉ ታንክ እያደረገ ነው ከሆነም ራሱ እየጨመረ ሳይሆን ወደ ታች ነው ጭራሽ ግን አይ ዶንት ኬር እውነቱን ለመናገር ከሆነ because the main goal is ፌመስ ለመሆን አይደለም የሰራው it's just ኢንፍሉዌንስ ለመፍጠር ሴክተሩ ላይ ሰው ቫዝሊን የሚባል ፕሮዳክት የለም ፔትሮሊየም ጄሊ ነው የሚባለው ፕሮዳክቱ ራሱ አይደለም ከነዳጅ ተረፈ ምርት የሚሰራ ሉብሪኬት የምታደርጉበት ከነዳጅ የሚሰራ ወይ የምታደርጉት ቫዝሊን ብለን የምንቀባው ቫዝሊን የሚባል ፕሮዳክት የለም በዓለም ውስጥ it's just የብራንድ ስም ነው ግን አውቶማቲክሊ ቫዝሊን ነው የምንለው ኦር ፓምፐርስ ብንል ፓምፐርስ የሚባል ቤቢ ዳይፐር አይደለም መባል ያለበት እንደዛ እያለን እንሄዳለን በጣም ብዙ ፕሮዳክቶች ኢትዮጵያ ውስጥ ደግሞ እንብሳለን ጭራሽ የራሳችንን ይሿል እና ስታንዳርድ ካደረኩኝ የራሴን ሴክተር ላይ አማራጭ የለውም ሰው that's why አሁን ሊንክድኢን ላይ የምሰራቸው ስራዎች ክላይንት እንዲያስገኙ አይደለም ቲክቶክም ላይ የምሰራቸው ስራዎች ቀጥታ ክላይንት ያመጣል በሚል እምነት አይደለም it's completely focused on ሁሉም ቦታ ከሆንኩኝ በምን ስለ ዲጂታል ማርኬቲንግ እና ስለ ዲጂታል ማርኬቲንግ ብቻ እያወራሁኝ ሰው አማራጭ የለም ኢቨን እንደ እንትን ይሆናል የስራ ዓለም ትንሽ የዴቲንግ ላይፍ ጋር ይመሳሰላል የሚለው ነገር አለ አንድ ሰው ከሆነ ሰው ጋር ዴት እያደረገ ጭንቅላት ውስጥ ያለው ሌላ ሰውን እያሰበ ከሆነ ዳትስ አን ኢሹ አይደለም እሱ እሳቤ እንዲኖር ፈልጋለሁ ክላይንቶች አሁን ላይ ሌላ ካምፓኒ ጋር አውትሶርስ ያደረጉ ድርጅቶች አሉ አይደለም እነሱ አውትሶርስ ያደረጉበት ቦታ ክላይንት አሁን ለምሳሌ የሆነ ምናምን ዲጂታል ማርኬቲንግ ካምፓኒ የሚባል ጋር አውትሶርስ አድርገው እየሰሩ ግን ሁሌም ሶሻል ሚዲያ ላይ ሲገቡ የሚያዩት እኔን ነው ካምፓኒ ስለምን ሳወራ ስለ ዲጂታል ማርኬቲንግ ሳወራ ኦልዌይስ ምን አለች ያቺ ፊሊንግ ለአሮ የምትሰጠው ቤተር የሚሆን ይመስለኛል የምትለው ፊሊንግ አለ ሶ ዩ ካን ኔቨር ሉዝ ዳት እሱን ደግሞ በኤኒ ኤጅ ማርኬት ውስጥ አይ ዶንት ኬር ከ15 እድሜ ጀምሮ እስከ 80 እድሜ ድረስ ያለ ክላይንትም ስላለኝ ነው 15 እድሜ 15 እድሜ ውስጥ የለኝም ግን የሽቶ የሚያመርት ክላይንት አሁን እና አባትየው ዋናው አባትየው 80 ነው ናቸው እና እነሱን አሁን ታርጌት ላድርግ ብል የት ነው ማግኘታቸው ፖሲብሊ ሊንክድኢን ላይ ማግኘታቸው ይሄ ኤክስፔክት አደርጋለሁ ቀጥታ መጥተው ኮንታክት ያደርጉኛል ዳታ ፖስት አድርጋለሁ ሊንክድኢን ላይ ፖስት አድርጋለሁ ራሱ ክላይንት ከረንት ኬት ነው እያገኘን ያለ ነው የሚል ማለት ነው ሜሶ ሶርስ ኦፍ ክላይንቶቻችን በሚያሰቃጭ ሁኔታ ከሶሻል ሚዲያዎች ቲክቶክ ኦቨርኦል ግን ሪኮሜንዴሽን
አንድ ክላይንት የሰራነው ስራ አይቶ የሆነ ሰው ሪኮመንድ አድርጎን የሚደውል ሰው ነው አብዛኛው ሰው ያለው እንጂ እውነቱን ለመናገር ከሆነ ሊንክድኢን አይደለም። ከሊንክድኢን ያገኘነው ብላችሁ አንድ ወይ ሁለት ነው ኢን ዘ ፓስት ወር ራሱ እንደሱ በጣም ብዙ ክላይንት ደውሎልኛል ኮንሰልት። ስለዛ ከሱ አንፃር ይሄ ማለት ያው ከየት እንደመጡ የሚያሳይ ነው። ኢንስታግራም፣ ቲክቶክ፣ ሊንክድኢን አንድ አለ። ከዛ ፓስት ክላይንት ሪኮሜንዴሽን፣ ፓስት ክላይንት፣ ኢንስታግራም፣ ፓስት ክላይንት፣ ቲክቶክ ሪኮሜንዴሽን ያው ሊንክድኢን የለም አንድ ነው። ፍሮም እዚህ ጋር ከማያቸው 30ዎቹ ሪሰንትሊ ከመጡት ክላይንቶች ኦንቦርድ ካደረግናቸው ሳይሆን ፖቴንሻል ጥሩ ክላይንቶች ከሚባሉት ቀጥታ ክላይንት ያመጣል አይደለም። ግን ሊንክድኢን ኢዝ ዘ ሞስት ፕሮፌሽናል ፕላትፎርም። አንድ ቢሮ ውስጥ የድርጅቱ ባለቤት አለ፣ ሼር ሆልደሮቹ አሉ፣ ከዛ ላ ኤክዚኪዩቲቮቹ አሉ፣ ዳት ሚንስ ማናጀሮቹ፣ ቶፕ ሌቭል ማናጀሮቹ፣ ሲኢኦ ምናምን ሲኢኦ፣ ሲኤምኦ እየተባለ የሚከፋፈሉት። ከዛ በኋላ ይወርድና ማርኬቲንግ ማናጀር፣ ዲፓርትመንት ማናጀር እያለ ይወርዳል ላይ ሰራተኞች። ከዛ ሁሉ ሰራተኛዎች ውስጥ 15 ሰራተኛ ቢኖረው አንድ ድርጅት 15ቱን ላገኝ የሚችልበት ሃየር ፖቴንሻል ያለው ፕላትፎርም ሊንክድኢን። ስለዛ ነገ መጥቼ ራውንድ ቴብል ላይ ስንቀመጥ ይህን ልጅ አውቀዋለሁ ካለ ክሎዝድ የሆነ ሴልስ ነው። 15 ሰው እያወዳደሩ ቢሆን ልሸነፍ እችላለሁ የሚል እምነት የለኝም እና ዳስ ዋይ አይ ኦልዌይስ ሰጀስት ሊንክድኢን መጠቀም። ኢን ጀነራል ደግሞ እኔ ሊንክድኢን ገብቼ ጭንቅላቴ አይደነዝዝም። ቲክቶክ ካየሁኝ ጭንቅላቴ ይደነዝዛል። ጠዋት ተነስቼ አንድ ሰዓት ላይ ተነስቼ መጀመሪያ ቲክቶክ ከሆነ ማየው ቀኑ ሙሉ ፋንክሽን አላደርግም በአግባቡ። ቢካዝ አክቹዋሊ ብሬን ዴድ ያደርገናል ብዬ አስባለሁ። እየሳበ ነው ከእውቀታችን ላይ ሁሉ ብዬ አስባለሁ። ሊንክድኢን ኢዝ አናዘር ስቶሪ። እየተማርኩበት ነው፣ ኮንስታንት አዲስ ነገር እየተማርኩበት ነው። ሶ ፐርሰናሊ ለማደግ የሚፈልጉ ከሆነ ሊንክድኢን በጣም ሰጀስት አደርጋለሁ። ሁለተኛው ፐርሰናል ብራንዲንግ አይደለም። ፐርሰናል ብራንዲንግ ስታንዳርድ ይኸው ማለት ድርጅቱ ኢስታብሊሽ የሆነውና አክቹዋሊ ፋንክሽን ያደረገበት ያለው ሪዝን እኔ በመኖሬ ነው ብዬ አስባለሁ። ይህንን ደግሞ ቢልድ ለማድረግ ረጅም ጊዜ ያለ መሰለብን 1 ዓመት ከ9 ወር 8 ወር ቢሆኑ ነው ፐርሰናል ብራንዱ ከተጀመረ። ከዛ በፊት እኔ ኢቨን ፎቶ ሲያነሳኝ ሰው አልወድም። አሁንም ቢሆን ፎቶ ብነሳ አሁን ይህ ካሜራ ደስተኛ ያለው ማለት ውስጤ እንደዚህ አይነት ሰው አይደለሁም። አሁንም ቢሆን ካሜራ ይዤ ሃይ ጋይስ ዛሬ ከእንቅልፌ ተነስቻለሁ አብረን እንዋል ምናምን ብዬ ብሰራ አሮንን አገቱት ወይ ነው እንጂ ፐርሰናል ፍላጎቴ እሱ አይደለም። ግን ኤንድ ጎል አለው። ምንድነው እያጣሁኝ ያለሁት? ምንድነው ጌን እያደረኩኝ ያለሁት? አሁን አማራጭ የለም። አሮን ብቻ ነው አማራጭ የሚለውን ነገር ክሬት ማድረግ ከቻልኩኝ ዳትስ ሰስቴኔብል ቢዝነስ ልጆቼ ማሳደግ የሚችልበት ቢዝነስ ነው ማለት ነው። ኢትዮጵያ ውስጥ ደግሞ እሱን ተማምኖ እንደ ነጋዴ የሚያሳዝን ሰው የለም ብዬ እኔ ፕሮሚስ አደርጋቸዋለሁ። ማለት ነገ አስፋልት ዳር የነበረ ሰውዬ ስለፈረሰበት ቤቱ ልጆቹ እራት አይበሉም። ኢማጂን ሃው ስኬሪ ዛት ኢዝ። ማለት ብድር ካለበት በየወሩ 60 ሺህ የከፈለ ከነበረ አንዴ 60 ሺህ ብር ስላልከፈለ ፋብሪካው ሙሉ ሲወረስበት ኢማጂን። ይሄ አክቹዋል ስቶሪ ስለማውቀው አንድ ወር 60 ሺህ ብር መክፈል ስላልቻለ በየወሩ የሚከፍለው ሪከሪንግ ፔመንት አለው ብድር የተበደረ ሙሉ ፋብሪካ ነው የተወረሰበት። አንድ ፋብሪካ ነው ያለው ማለት ምን ያህል ሄዶ አይቀጠል ምን ያህል አዳም። ሶ ኢትስ ኦልዌይስ ሰስቴኔብል የሆነ ቢዝነስ ቢልድ ለማድረግ አንድ ሪኳየርመንት ብዬ ማስበው የድርጅቱ ስለ ድርጅቱ ሞስት ኬር የሚያደርገው ሰው ስለ ድርጅቱ ማውራት አለበት ብዬ አስባለሁ። ሶ አሁን ሴንት ሜሪ ዩኒቨርሲቲ ባለቤቶች አሉት አይደለ? ሰስቴኔብሊ እንዲቀጥል እንደ ኔክስት 20-30 ዓመት ነው እያወራ ያለሁት። ኖት የቅርብ ጊዜ የ5 ዓመት የ4 ዓመት እቅድ አይደለም እላችሁ። 20-30 ዓመት ግን ለመቀጠል ሰው ፐርሰናል ተቹን ይፈልጋል። ኢንዲቪጁዋሎች ፐርሰናል ተቹን ሪኳየር ያደርጋሉ። ለሴም ወይ ዩኒቲ አሁን ዩኒቲ ኢኒሻሊ በጣም የታወቀበት አንዱ ሪዝን ሴንት ሜሪ ውስጥ ዩኒቲ ማውራት ኢሌጋል አይሆንና እንግዲህ ተስፋ አደርጋለሁ የታወቀበት ሪዝን በሜድሮክ ስር ያለ ድርጅት በቃ ማለት ባላሙዲን ስር ያለ ድርጅት የአላሙዲን ድርጅት ሲባል ኢትስ ኦልዌይስ ስታንዳርድ አፕኪፕ የሚያደርገው ሃየር ስታንዳርድ ሁሌ ዳትስ ዘ ፐርሰናል ብራንድ ዘ ሴም ዌይ እኔም እየሰራሁ ያለሁት አሁንም ፐርሰናል ብራንድ አናስተውለውም እንጂ ኢቨን ካምፓኒ ስንጠራ እንትን ካምፓኒ ብለን የእንትና ተብሎ ነው የሚወራው። አይ ዶንት ኖ ለምን ኮል ጆንሲ ሮቢንሰን እንደተባለ አሜሪካን ኮርነር ኤግዛክትሊ ስቶሪውን ባላውቅም ኢንዲቪጁዋል ነው ብዬ አስባለሁ። ኮሎኔል ጆን የሚባል ኢንዲቪጁዋል ነው ብዬ አስባለሁ። ዋይ ዱ ዊ ብራንድ ኢት? ዜር ኢዝ አ ሪዝን አይደለ? ሰው ከግዑዝ ከሆነው ድርጅት ይልቅ
ሞር አሶሲየት የሚያደርገው ከግለሰብ ጋር ነው። ዘ ሞስት ኢምፖርታንት ግለሰብና መቼም ከድርጅቱ ወዴትም ፍንክች የማይለው ማን ነው? ባለቤቱ ነው። ስለዛ ዋይ ኖት አይታየኝም። ሪዝኑ መስራት የሌለበት ሪዝኑ አይታየኝም። ሪሰንትሊ እኔ እንትን ፕሮሞሽን አልሰራም ፕላትፎርሜ ላይ ግን ለመጀመሪያ ጊዜ ፕሮሞሽን ሰራው። የሳፋሪኮም ማስታወቂያ ነበር እና ስለ ሳፋሪኮም ማውራት ከጀመርኩኝ ሳፋሪኮም ከገባ ጀምሮ ሳውራ ነበር። ኢንዲቪጁዋሊ በአፌ ማውራለሁ ለተለያየ ሰው ኦልሶ ሶሻል ሚዲያ ላይ ኮንስታንት ፖስት አደርጋለሁ ስለ ሳፋሪኮም ቢካዝ ከልቤ አይ ኢንጆይ ኢት እና ኦልሶ የሆነ ጊዜ ላይ እንደሚከፍለኝ ስለማውቅ ስለነበረ ከዛ በኋላ ለዛውም ከነ ሙሴ ሰለሞን ጋር ከነ ምናምን ጋር ፕሮሞት ያደረግነው ነገር ሙሴ ሰለሞን 1.8 ሚሊዮን ፎሎወር ነው ወርዛ ወርሰን ብቻ 2 ሚሊዮን ነው እየደረሰ እኔ ኩሙሌቲቭ አክሮስ ኦል ሶሻል ሚዲያ 100,000 ራሱ ካለኝ ታሪካዊ ግን እኩል ብለው እንደ አሴ ኢንፍሉዌንሰር ሲያቀርቡን ሪዝኑ ምን ነበረ? እሱ ፐርሰናል ብራንድ አሮን ሲያወራ there's a reason የሚያወራበት የሚል ፊሊንግ ስላለ ይሄን ኦልሶ በደንብ ገንዘብ ከፍለውናል እና ያስቀኛል ማለት ጥሩ ገንዘብ የምትከፍል ይሄንን ገንዘብ ለማግኘት ይሄን ስንት ስራ መስራት ነበረብኝ በካምፓኒ ቢሆን ኖሮ ማለት ነው። ሶ አሁን ኢቭን ገንዘብ ባጣ ማርኬቱ ቢቀዘቅዝ አሁን ገበያ ጥሩ ነው ምንም አይደለም እዛ ነው እየሰራ ነው። ገበያ ቢቀዘቅዝ ኢትዮጵያ ውስጥ ቢያንስ እንኳን ፐርሰናል ብራንድ ያለ እሱም የሆነ ፕሮዳክት ፕሮሞት በማድረግ ወይ የሆነ ካምፓኒ ፕሮሞት በማድረግ ገንዘብ ልሰራበት እችላለሁ ኦር ደግሞ ላስተምርበት እችላለሁ ኦር የሆነ ነገር ላደርግበት እችላለሁ። ኢትስ ኦልዌይስ ሌቨሬጅ ክሬት ያደርጋል ወደ እኔ ሳይድ ነው ያዘነበለው ሌቨሬጁ የሚለውን ነገር ክሬት ያደርጋል እና that's an amazing opportunity። እንግዲህ የምትወዱት ነገር ካለ ስዕል የምትወዱ ከሆነ ይህን ስመክራችሁን የተለየ ነገር አድርጌ ሳይሆን ግን በቃ ፐርሰናል ፓሽኔት የሆናችሁበት ነገር አለ ስሩ። እኔ ማለት ሙሴ ሰለሞን አሁን ለምሳሌ 5 ዓመት ሶሻል ሚዲያ ላይ አይደለም ማለት እየሰራ ያለው ገንዘብ ትደነግጣላችሁ። ከረንትሊ ወደ 6-7 አካባቢ ፕሮሞሽኖች እንደ ፓስ 3 ወር ውስጥ አሰርቸዋለሁ በእኛ ካምፓኒ ስም ቢካዝ አንድ ክላይንታችን ሪኳየር ስለሚያደርገው 120,000 ብር ነው የሚያስከፍለው ፐር ቪዲዮ 120,000 ብር ጊዜ 120 ጊዜ 720 ብር ማለት 720,000 ብር ማለት 720,000 ብር ቀላል ገንዘብ አይደለም። እውነት ይቅርታ አድርጉልኝ 720,000 ብር ቀላል ገንዘብ አይደለም እና ከአንድ ሶርስ ማለት ነው እና ኤቭሪ መንዝ ማለት በ10 ሚሊዮኖች በ20 ሚሊዮኖች መስራት ከቻለ that's amazing business። ምንም ይዞ ማፈር ምናምን የሚለውን ነገር ለቀቁት። እኔም እየሞከርኩ ነው ራሴን። ሪሰንትሊ ቭሎግ ሰራን አለቀቅ ነው በጣም ስለማፈር በልቤ ደስተኛ አይደለሁበትም ግን በቃ ላይፍ ነው ምን ታደርጉታላችሁ ግዴታ ነው አይደለ መኖር አለበት እና ማድረግ አለበት። So there is like a way personal branding አችንን ማሳደግ እንዴት ነው ማሳደግ የምንችል? እኔ ለመምከር ጥሩ ነው ያስመስለኝ ማለት ብዙ የሰራሁትም ስራ የለም ስለሆነ ነገር የሌላ ክላይንቶችን ፐርሰናል ብራንድ ማሳደግ ላይ ድሮ ታውቅ ነበረ ኢንዲቪጁዋሎች ነበር የሚሰጡት። ስለዛ የሰራሁት ነገር አለ ግን ማለት ስፔሻል የሆነ የምነግራችሁ ነገር የለም። ጀስት የምታስቡትን ሀሳብ in a good way ፕላትፎርም በሚመርጠው መልኩ ማቅረብ ኦልሶ በቻላችሁ መጠን ኤቭሪዌር መሆን is very important። በጣም ስታተሳችሁ ከፍ የሚያደርገው ነገር ቲቪ ላይ ሲገባ ቲቪ ላይ ካየ ስልኩ ላይ ሲገባ ስልኩ ላይ ካየ ኢንፐርሰን የሆነ ኢቨንት ላይ ካገኘ እና የሆነ ቦታ ደግሞ እንደዚህ የሆነ ነገር ሳደርግ ካገኘ በቃ አማራጭ የለውም ከኛ ውጭ የሚለውን ነገር እና እሱን ስታንዳርድ አፕኪፕ ማድረግ ግን ይሄ ዘርፌ አይደለም እውነቱን ለመናገር ከሆነ ይሄን የሚመክረው ነገር የለም። ዋላ ስፔሻል ለጠይቀና ወደ ኦዲየንሱ እንሄዳለን። how can we use AI ዲጂታል ማርኬቲንግ ላይ ስንሰራ ፐርሰናል ብራንዲንጋችን ላይ ሌሎች ከዚህ ጋር የተያያዙ ነው። እሺ እዛ ተፈልኩ ኦፍኮርስ ግን ቤዚክ ነገር ነው ማነሳው። ስፔሻላይዝ የሆነ ነገር ከፈለጋችሁ ኦንላይን ቼክ ብታደርጉ እመክራችኋለሁ። ግን አንድ ዲናይል ልናደርገው አንችልም ከዚህ በኋላ AI አንድ ልጅ ነገረችኝ ክላስ እየተፈተኑ የሆነ ልጅ ስልኩን ያወጣና ፈተና ፎቶ አንስቶ አፕሎድ ያደርግላትና መልስ ይነግረዋል። ከዛ አስተማሪው ያዘ ስልኩን ወሰደና አየውና በቃ ሰውየው ታሪካዊ ነገር የሆነበት እና ይሄ ማለት ከትንሽ ከወራት በፊት ምናምን ሶ ገና AI ሲመጣ ምናምን አይደለም ሪሰንት ይፈጠራል እና አስተማሪ በጣም ትልቅ ሰው ማለት ነው ወጣት ነው እና አየውና
ከዛ በኋላ ሪፖርት ሲያደርግ ራሱ ሪፖርት ያደረገው ምን ብሎ ነው? ፎቶ ይልኩለታል፣ ይመልስላቸዋል። የሆነ እንትን አላቸው። አስማት ነው ለሱ ያለበት። ይሄ ዲናያል ይባላል። ለእኔ አሁን ዲናያል ለምን there's no way ያልሰማው ሰውየው at some point የሆነ በላይፍ ኤንዴቨሩ ቢያንስ እንኳን ፌስቡክ ላይ ስክሮል ሲያደርግ አይቶታል ያስባል። ግን ከዚህ በኋላ በቃ ዲናይ መደረገች ነው። ለሴም ወይ ኢንተርኔትን ዲናይ ማድረግ እንዳልቻል ነው ማለት ነው። በጣም ብዙ ሰው ፑሽ አድርጎታል። ግን በቃ አሁን ኢንተርኔት ከተዘጋ ስንት ዓመት ነው? 4 ዓመት ነው ላስት ታይም ኢንተርኔት ከተዘጋ። አዲስ አበባ አለ አዲስ አበባ ውስጥ ላስት ታይም ኢንተርኔት ከተዘጋ 4 ዓመት ነው። ለምን በዚህ 4 ዓመት ውስጥ ችግር አልተፈጠረም አይደለም። እሺ በጣም ችግር ተፈጥሯል። በጣም ብዙ ኢትዮጵያ ውስጥ የሚያዘጋም ይሹ በጣም ብዙ ተፈጥሯል። ግን መንግስት አማራጭ የለም። ዲናይ ሊያደርገው አይችልም ከዚህ በኋላ ቢካዝ ራሱ መንግስት አሁን ለምሳሌ ውልና ማስረጃ ሙሉ ድርጅቱ ይዘጋል። ውልና ማስረጃ ማለት ዴሊ ቢያንስ እንኳን 10 ሚሊዮን ሰው ህዝብ የሚንቀሳቀስበት ድርጅት ብንለው ራሱ አያንስበትም። ለምን በየክልል ከተሞችም ላይ ስላለ ማለት ነው። ዘመን ወይ ውልና ማስረጃ ሄዳችሁ ማለት የምትችሉት ቀጠሮ ማስያዝ የምትችሉት ትሩ ቴሌብር ግዴታ ምን ያደርጋል? ለሴሙ ኢንተርኔት እንዲህ ማድረግ እንደማንችለው ኤአይንም ከዚህ በኋላ እንዲህ እናደርገው አንችልም። ይቀጥላል። ኤአይ ቢፎር ይሄ ኮመርሻላይዜሽን እና ላንጉዌጅ ሞዴሎቹ ከመኖራቸውን በፊት አሁን ኮመንሊ የምናያቸው ቻትጂፒቲ፣ ፐርፕሌክሲቲ ምናምን እያለን ራሱ ብንዘረዝር ከእነሱ በፊት ሶሻል ሚዲያዎች ራሱ ኤአይ ሲስተም ነው ኢንተግሬት ያደረጉት። ዴር ሜን ሴሊንግ ፖይንት ኢዝ ኤአይ። ሶ አልጎሪዝሚክ ሲስተሙ ለእናንተ ይሄ ቪዲዮ ታኩር ሲሳደብ ያለው ቪዲዮ ለእናንተ ጥሩ ቪዲዮ ነው ብሎ ቲክቶክ ላይ ካመጣው ዴር ኢዝ አ ሪዝን ባክግራውንድ ኖሌጅ ሶሻል ሚዲያው የተማረው ነገር ከእናንተ ባህሪ ቱ ሴ ይሄ ይሻላችኋል። ይህን አናሊዝ የሚያደርጉ 6 ሰዎች ቢሮ ውስጥ ተቀምጠው አይደለ? የቲክቶክ ባለቤት ቁጭ ብሎ ለበቀለ ይህንን ቪዲዮ ላምጣለት፣ ለአበበ ደግሞ ይህን ቪዲዮ ላምጣለት ብሎ እያሰበ አይደለም። ኢትስ አን ኤአይ ሲስተም፣ ኢትስ አን አርቲፊሻሊ ኢንቴሊጀንት የሆነ ሲስተም። አዲስ ነገር አይደለም። አሁን ባለው ስታንዳርድ እኔ ዲናይ ላለማድረግ የሞከርኩኝ ነው። ግን አም ክሪኤቲቭ ማለት በፈጠራ ማምን ሰው ኢትስ ሃርድ ፎር ሚ። አሁን ለምሳሌ ግራፊክስ በኤአይ መስራት ሪሰንትሊ አንድ ክላይንት የራሱን ፎቶ አንስቶ ልኮልኝ የሆነ ጄን ኤአይ የሚባል ፕላትፎርም አለ። ብቻ ግን ፎቶችሁን ታስገቡታላችሁ፣ ከዛ ስክሪፕታችሁን ጽፉለታላችሁ። አፋችሁን ራሱን ያንቀሳቀሰው አንዱ ፎቶ ወደ ቪዲዮነት ይለውጣል። በዛ ሰውዬ ፎቶ ብቻ 100 ቪዲዮ መስራት ይችላለሁ ማለት ነው። እዚህ አሁን ቻሌንጅ ያደርገኛል እንዲህ ብየዋለሁ ማለት እኔ እንጃ ገና ፐርፌክትም አይደለም ፕላትፎርሞቹ ራሳቸው ፑሽ ለማድረግ የሞከርኩኝ ነው። እኔም ፐርሰናል ችግር ስላለብኝ ማለት ነው። ግን ዊ ካን ናት ፑሽ ኢት በቃ ከዚህ በኋላ አሁን ለምሳሌ ቻትጂፒቲ ዴይሊ ዩዜጅ ያለኝ አንዱ ትልቁ ፕላትፎርም ቻትጂፒቲ ነው። ይሄ ሌሎቹን ራሱ አልጠቀምም፣ አይመቹኝም። ራሱ ቻትጂፒቲ ኢዝ ጀስት ስታንዳርድ። ኦልሶ ኢኖቬሽን ደረጃ ደግሞ ቶሎ አፕዴት በማድረግ ደረጃ እየተመቹኝ ነው። የኔን ቻትጂፒቲ አንዱን ኮንቨርሴሽን በጣም ሲከፍትላችሁ የለ እንደፈለጋችሁት አንዱን ኮንቨርሴሽን ትሬን አድርጌዋለሁ። አሁን ለምሳሌ ፕሮፖዛል አልጽፍም። ፕሮፖዛል መጻፍ አቅቶኛል። ኮምፕሊት ፕሮፖዛል ስታንዳርድ አለ ባጊን ስላደረስኩት ነው እንጂ ወረቀት ፕሪንት አድርገን ነው 6 ሼር ሆልደሮች ካሉ ለ6ም ሰተን ቁጭ ብለን ነው የምናወራው። ያንን ወረቀት የጻፈው እንትን ቻትጂፒቲ። ግን ይህን ስላችሁ ማለት ፎር ሪሌቲቭሊ ሎንግ ታይም 6 ወር አካባቢ ትሬን ስላደረኩት ሪሌቲቭሊ ያውቃል ምን እንደምፈልግ። ፈርስት ዲስከቨሪ ሚቲንግ አሁን ለምሳሌ እኔ ጋር መጣች እና እንደዚህ ማሰራት ፈልጋለሁ አለች። ፈርስት ዲስከቨሪ ሚቲንግ እናደርጋለን አሰ ካምፓኒ ማለት ነው። ቁጭ ብለን እንመካከራለን። በምንመካከርበት ጊዜ ኤቭሪቲንግ የምታወሪው ነገር ጽፋለሁ ይቻላል። እሱ የጻፍኩትን ነገር አይ ጀስት አፕሎድ ኢት አስ ዳታ ኢንቱ ቻትጂፒቲ። እሱን ቤዝ አድርጎ ፕሮፖዛል ያዘጋጀዋል። እነዛ ፕሮፖዛሎች ቢያንስ እንኳን ኢን ዘ ፓስት ፊው መንትስ 6-7 ክላይንት ክሎዝ አድርገንበታል። ይሄ እኮ ድሮ አንድ ፕሮፖዛል ለመስራት እኔ 1 ቀን ይፈጅብኝ ነበር። ኦልሶ በጣም ችግር ስላለብኝ ታይፕ ማድረግ ምናምን ጊዜ ወስደኛል ብቻ። ስለዚህ ጀስት ቴክስ ታይም እና እሷን ታይም ከቀነሰልኝ ዋይ ኖት ላይፍ ኢዝ ሲምፕል አይደለም። አይ ሰጀስትድ ዲናይ እናድርገው በተቻለ መጠን ነው ማይ ሰጀሽን። ግን ኮንሰልት አፕዴት መሆን የሚፈልጉበት ነገር ከሆነ ኦንላይን ዴር አር ሶ ሜኒ ፒፕል ዴይ ቱ ዴይ በዚህ ቪዲዮ ፕላትፎርም እንደዚህ መስራት ትችላላችሁ፣ በዚህ ደግሞ እንደዚህ መስራት ትችላላችሁ እያሉ ፖስት የሚያደርጉ በጣም ኢንጆይ የማደርጋቸው የሚከታተላቸው ሰዎች አሉ። አይ ሰጀስት እሱን ሪሰርች ብታደርጉ። ከዛ ውጭ ዛሬ ይሄም
ይቅርታ ዘርፌ ነው ብዬ አላስብም። ሰጀሽኖችን ማያቸው ያልከን ሰዎች ተናግረናል። አይ ሰጀስት ዩቲዩብ ላይ ጀስት AI 2025 ብላችሁ ታደርጉ የሚመጡላችሁን ሰዎች ሰብስክራይብ አድርጉና ኮንስታንትሊ ፊዳችሁ በAI ይጠቀለቃል ማለት ነው። አክቹዋሊ መማር የምትፈልጉት ቦታ ከሆነ ሴክተር ከሆነ ስለዛ ኮንስታንትሊ ታገኙ ትችላላችሁ እንጂ ስፔሲፊክ ሰው ይሄን የሚሰሩ ብላችሁ ነገር የለም። ኤኒዋን ከእናንተ ጥያቄ ነው ልከብ ወደፊት መጣች ድምጽ ግን አይሰማም። What is the age marketing project advantage? ማለትም ይህን ምናምን ያለበት ማለት ነው። ሁለተኛ ደግሞ ምንድን ነው ለምሳሌ አሁን የሚሰማ ነገር አለ። አንዳንድ ካስተማሪዎች ምናምን ፕሮጀክቱን ካሰሩ ዘመን በኋላ አይከፍሉም ነገር ላሽ ይላሉ። እነሱ እንዴት ነው ቼክ የምታደርጓቸው ሚጀምሩት? ሶስተኛ ደግሞ ማለት ነው ለምሳሌ የታይምና የዲሲፕሊን ዲሲፕሊን አሁን ወጣቱ የሚመስል ነገር አንድ ነገር ላይ በትንሹ ትንሽ ዲሲፕሊን ቴክ ሎንገር አዲስ ደረጃ ሰዓት ለምሳሌ ፎራወርስ ነው ፎራወርስ ብቻ በደምናን መስዋዕት ምናምን የለብንም በአንድ እና አሁን እየመለስኩ ይሄድ አይደለ? ጥሩ ጥያቄ ነው። ስለዚህ እየመለስኩ መሄድም ግዴታ ሆነብኝ። እሺ አንድ ቤስ ፕሮጀክት ጥያቄ ሳይኖረው ሪሰንት ፕሮጀክቶች ውስጥ ነው ማውራት ብቻ ላይ መጠን የቆየ ፕሮጀክት ፕላትፎርሞቹም ተለውጠዋል። ስለዚህ ይሄንን ስሩ ለማለት ይከብዳል። ግን ሪሰንት ከዲሴምበር 15 የተቀበልነው ክላይንት ነበር እና የሶስት ወር ፕሮጀክት የሰጠን ማርች አካባቢ የሚያልቅ ማለት ነው። ቤዚክሊ ምንድነው የፈርቲሊቲ ሴንተር ነው። የመካንነት ችግር ላለባቸው እድሜያቸው ገፋ ላሉ ሰዎች ሰርቪስ ያቀርባሉ። ብቻ የተለያዩ ቴክኖሎጂካል ፕሮዳክቶች ይዘው መጥተው ነው እና 4 ዓመት ሆኖታል ድርጅቱ መስራት ከጀመረ ቆይቷል። ግን ዲጂታሊ አዌር ነበረው ፕላትፎርሙ። ኪሙሌቲቭ አይ ቲንክ አክሮስ ኦል ሶሻል ሚዲያ ፕላትፎርምስ ወደ 5000 ፎሎወር አካባቢ ነበረ። ሶ ተቀበልን። የመጀመሪያውን 24 ቀን አውራ ቅድሚያ ከዛ በኋላ እስካሁን ድረስ ያለው ፕሮግረስ ማውራት ይችላሉ። የመጀመሪያው 24 ቀን ከዲሴምበር 15 እስከ ጃንዋሪ ሰምቲንግ አርሊ ጃንዋሪ ድረስ 139 ከስተመር ሌሎቹ ሜትሪክሶች ተዋቸው የኛ ቪዲዮ ምናምን ብላችሁ ቪው ስታይ ልትሉ ይችላላችሁ። እናንተም መንገድ ላይ ወጣችሁ አንድ ሰው ጥፊ መታችሁ ቪዲዮ ብትቀርጹት 1 ሚሊዮን ቪው ጋራንቲድ ነው አይደለ? ስለዚህ ቪው ከምንል ገንዘብ በመሰረት ካለን 139 ከስተመር መጥቶ ሰርቪሱን ሪኩዌስት አድርጎ ኮንሰልቴሽን ተቀብሏል። ሶ ምክር ሜዲካል ስራም ስላለው ምክር ተቀብሏል። 66 ከስተመር ደግሞ አክቹዋል ፕሮዳክቱን ተቀብሏል፣ ሰርቶ ተጠቅሟል ማለት ነው። 66 ከስተመር ማለት ፔሸንት ነው ማለት ኖርማሊ በሜዲካል ስለሆነ ግን 66 ፔሸንት ማለት አንድ ሰርቪሳቸው ከ150 ሺዎቹ ቤት እስከ 250 ሺህ 300 ሺህ ቤቶች ውስጥ ነው አንድ ሰው የሚከፍለው የሚያወጣው ማለት ነው። ካልኩሌሽን አይ ቲንክ ይሄ ካልኩሌት ያደረኩት ነገር ነው። ካልተሳሳትኩኝ 66 ማለት ወደ 10 ሚሊዮን ብር ማለት ነው። በ24 ቀን ውስጥ 10 ሚሊዮን ብር ሰርተናል። አሮን 10 ሚሊዮን ብር ተከፍለዋል። ያ ጥያቄ ነው። አልተከፈለኝም እውነታውን ስናገር ግን በጣም አሜዚንግ ነው ፕሮጀክት እውነቱን ለመናገር ኤቭሪቲንግ ፉል ፍሌጅድ ነበረ። በዋነኝነት ሜን ሶርስ ኦፍ ማርኬቲንግ ዋዝ ፌስቡክ አድስ በጣም ትልቅ ሶርስ ኦፍ ማርኬቲንጋችን ነበረ። ኦልሶ ቲክቶክ ኤንድ ጀስት ጀነራል የኢንዲቪጁዋሎቹ ያሉትን ዶክተሮች የራሳቸው ፕላትፎርም ላይ የሚሰራቸው ቪዲዮዎች ነበሩ እና እሱ ብቻ ድራይቭ ያደረገው ተያይዞ በ24 ቀን ውስጥ ያን ያህል ድራይቭ አድርጓል። አሁን ስታንድ ስናደርግ ዛሬ ኤፕሪል መጨረሻ ነው አይደለ? ኤፕሪል መጨረሻዎቹ ውስጥ 30 ደረሰ ነው። 30 ነው ዛሬ። ኤፕሪል መጨረሻዎቹ ድረስ ከዲሴምበር 15 ጀምሮ በሰራነው ስራ 280 ምናምን አካባቢ ክላይንት ከስተመር አክቹዋሊ ፕሮዳክት ተጠቅሟል። 280 ማለት ወደ አክቹዋሊ ተጠቅሟል ስላችሁ ፔመንት ይፈጽማል ማለት ነው። ይህንን ካልኩሌት የምናደርገው ደስ ይለኛል መስማት ነው። አትሊስት በ150 ሺህ ራሱ ዝቅተኛውን ፔመንት ራሱ ብጠይቅ 42 ሚሊዮን ብር ማለት ነው። ይህን ማስበው ኢቨን ለክላይንቱ ያንን እኔ አሁን እንትን የለብኝ ማለት ክላይንቱ ይሄን ያህል ሰርቶ እንዴት እንደዚህ ይከፈለኛል ምናምን ኢቨን ፕሮጀክታችን አልቆ ራሱ ፕሮብሌም ተደርገው አሁን እስካሁን እየሰራው ነው በሴም በጀት አይ ዶንት ኬር። ይሄ ፖርትፎሊዮ ስራ ነው። ፖርትፎሊዮ ያስገባለሁ፣ ፕሮፋይል ላይ ያስገባለሁ። አሁን የሆነ ኮንፊደንስ ይኖራቸዋል በምንሰራው ስራ። እኔ ስለነገርኳቸው 42 ሚሊዮን ብር በ5 ወር ውስጥ መስራት ማለት ለአንድ ካምፓኒ ትንሽ ነገር ያስባል። ሶ ኢትስ ዱራብል የሚለውን ፊሊንግ ክሬት ስለሚያደርግ ከልብ ያለው ከ ኦልሶ ወደ
ገበያው ወደ ማለት ኦቨርኦል ኢኮኖሚ ራሱ 42 ሚሊዮን ብር ኢንጀክት አድርገናል ማለት ነው። ለምን ከአንድ ኢንዲቪጁዋል ኪስ ወደ ሌላ ኢንዲቪጁዋል ኪስ ስላስገባን that means ኮሜርስ ትራንዛክሽን ተፈጸመ። አይ ቢሊቭ ብዙ ድርጅቶች ይህን ኮንፊደንት ራስ ማለት ይችላሉ እያለት እና በጣም ሪስፔክት የማደርገው አንድ ፕሮጀክት ነው። ሪሰንትሊ ዲሊቨር ካደረግናቸው ውስጥ ጂም ፈርኒቸር ባር ክላይንት ነበረ። ታውቁት ከሆነ ጂም ፈርኒቸር ብዙ ከተማ ውስጥ ብዙ ሎኬሽኖች ላይ ያለ የሆነ ጊዜ ጨረታ ኦፈሮች ሲወጡ ዳይሬክትሊ ፌስቡክ አድርገን ፕሮሞት እናደርጋቸው ነበር እና የተለያዩ ቪዲዮ ሰርተን አንድ ጊዜ የቁምሳጥን መደርደሪያ አሁን ዌራውስ ላላቸው ሰዎች መደርደሪያ አለ አይደለ? እሱ አንዷን ኢንዲቪጁዋሊ የምትሰራ ወደ 200 ብር 300 ብር ነው። ውድ አይደለም። ፕሮዲውስ ለማድረግ የሚሸጠው ወደ 5000-6000 ብር አካባቢ ነው። ብዙ ውድ አይደለም። ግን አንድ ከስተመር ከመጣ ሙሉ ዌርሃውስ ለመሙላት ስለሆነ ዌርሃውስ ማለት ደግሞ በሄክታር ነው የሚቆጠረው፣ ኢቭን በካሬ አይደለም የሚቆጠሩት። አንድ ክላይንት መጣ 60 ምናምን ሚሊዮን ብር ፕሮጀክት ዲሊቨር ተደረገ ተረከበ እና ለእኔ ለዛን ጊዜ ክላይንቱ አይ ቲንክ ዓመት ምናምን ሆኗል መስራት ከጀመረ። አይ ፕሮሚስ ዩ 60 ምናምን ሚሊዮን ብር አልከፈለኝም እስከዛ ጊዜ ድረስ። ሶ ዳት ሚንስ ዳይሬክትሊ ሬቨኒው ዋይዝ ሪተርን ኦን ኢንቨስትመንቱ ቢያንስ 100 እጥፍ ለ100 እጥፍ ቢዝነስ ኦፕሬትስ እና እሱ በጣም ስፔሻሊ በጣም የሚሰራበት ነገር እና ሪስፔክት የማድረጋቸው ፕሮጀክቶች ውስጥ አንዱ ነው። ኦልሶ aronkamil.com ብትሉ አሁን ላይ ወርዷል። ዌብሳይታችን አፕዴት እየደረገ ነው። ግን ቲክቶክ ላይ ብትሄዱ ቨርሰል የሆነ ፕላትፎርም አለ። ቲክቶክ ላይ ባዮ ላይ ያስቀምጠናል። እኔ ከረንት እየሰራ ያለሁትን ፕሮጀክቶች እናስቀምጣለን ዛሬ። ስለዛ እኔ አላፍርም መስሎቻችን ክሊር መናገር ፈልጋለሁ። አንዱ እሱ ነው። መጭበርበር ስታንዳርድ ማለት ገንዘብ ህይወታችሁ በቃ የምትጠሉት ፓርት ኦፍ ቢዝነስ ኢዝ ፋይናንስ። አካውንቲንግ ኢዝ ዋን ኦፍ ዘ ሃርደስት ፓርት ኦፍ ቢዝነስ። ምንም ታይክ ሰው ምንም እሱ እንድናይ ልታረጋችሁ ምን ማድረግ ትችላላችሁ? ራሳችሁን ከዚህ ችግር ለማትረፍ አንድ ኮንትራክት፣ ምንም ጥያቄና መልስ የሌለው ኮንትራክት ሊኖራችሁ ይገባል። አንድ ስራ ስትሰሩ ኮንትራክት ከሌላችሁ ገንዘብ አይከፈላችሁም በሚል ተስፋ ስሩ። አይከፈለኝም ብላችሁ አረጋግጣችሁ ስሩ። ገንዘብ ኮንትራክት ከሌላችሁ ለምሳሌ አሁን እኔ ቬንደሮች አሉ የተለያዩ አይነት ኮንትራክተሮች ከ9 ሰራተኞች ውጪ በተለያዩ ሪዝን ሪኳየር የማድረጋቸውና ማሰራቸው ኮንትራክት የሌለኝ ሰዎች በአግባቡ አልከፍልም አሏሻቸው። እኔም ክፉ ሰው ልጠላ እችላለሁ። በዚህ አይ ዶንት ኬር ነጭ ለመናገር ለምን it's just cash flow አይደለም። ኮንትራክት ያለውን ሰው በከፍል ይቀልኛል ራሱ ኮንትራክት የሌለውን ሰው ከመከፍል ኦልዌይስ ኮንትራክት ያለው ሰው መሆን አለባችሁ። አንድ ሁለተኛ ነገር ቀብድ ሳይከፈለኝ 5 ሳንቲም ምንም ነገር አልሰራም። ምን ቅድመ ክፍያ ሳይከፈል ምንም ስራ ልንሰራ አንችልም። ለምን አሮን ከራስ ኪስ አውጥተህ ገንዘብ ለኔ ቢዝነስ ሰራልኝ ማለት በጣም ታሪካዊ የሆነ ሪኩዌስት ነው አይደል? የኔ ማለት ካምፓኒው ሴንት ሜሪ ዩኒቨርሲቲ ማስታወቂያ እንዲሰራልኝ ይፈልጋል። አሁን ሪሰንትሊ የክረምት ፕሮግራም ከፍቷል። ለሱ ማስታወቂያ እንዲሰራልኝ ይፈልጋል። ሪኩዌስት አደረገ፣ ተስማማን። ስትራቴጂ ዴቨሎፕ አድርገን ፕሮፖዛል ዴቨሎፕ አድርገን አስረከበ፣ አክሴፕት አደረገ። ከዛ በኋላ ስራው ሲባል ቀብድ ካልከፈለኝ በእኔው ገንዘብ የእሱን ስራ ልሰራ ነው ማለት ነው። ደዝ ሜክ ሰንስ። ቀብድ ሳትቀበሉ ምንም ስራ ምሰሩ ስድስት አላደረግም እንዴ አይዘር ኦል በነፃ ምሰሩ ስራ ከሆነ ነፃ ቀብድ የለም አይደል? 50% ኦፍ ነፃ ነው። ስለዛ የተለየ ነገር የለውም። ኦልሶ ክፉ ሁኑ በተቻላችሁ ነገር። እኔ ቀልድ አይመቸኝም በገንዘብ የሚያሾፍ ሰው አሁን ትንሽ ገንዘብ ራሱ ነው። ሪሰንት ክላስ አስተምሬ አንድ ክላስ ኤንጂኦ ነው እና ለሰራተኞች ስልጠና ሰጥቼ እንትን ነበረ ምድረው እኔ ዶንት ኖ ዋት ደ ፐርፐስ አንድ ወረቀት ፔጅ ነው ያስፈረመው ብቻ እና እሱ ፈርሜ ነው ያስረከብኩት። ሰው እኔም ጋር ግልባጭ አለኝ እሱን ይዣለሁ። ከዛ ውጭ ግን ምንም ነገር የለም። ለዛ ነው ያልቆዩብኝ ያሉት። አይ ነው ኮንትራቱ ራሴ ስላልሰራሁት እንደሆነ አውቃለሁ። እና ፔመንትስ ካውንት አቆይቶብኛል። ትንሽ ገንዘብ ነው እውነቱን ለመናገር ከሆነ ብዙ ብር አይደለም። ኤቭሪዴ ነው የምደውልላት። ከደበራት ይደብራታል፣ ካልደበር እኔ ዶንት ኬር እንዴ ገንዘብ ነው አይደለም። ለቢዝነስ አስቱራ ነገ ደሞዝ መክፈል ቢከብደኝ እኔ ማንም ሰው የሚያተርፈኝ የለም አይደለም። ሶ ኢት ሹድ ቢ ኖትድ። አንድ የእንግሊዝ ውስጥ ክላይንት አለ፣ ዩኬ ውስጥ ክላይንት አለ እና ምን እያለኝ ነበረ ፔመንት እንኳን መጀመሪያ እንድትቀበልኩት ምንድን ነው ያለኝ፣ ትንሽ በጀቱን ቀንስልኝ ሂሳቡ። ለምን አሁን ላይ ካለኝ ገንዘብ ላይ ያወጣኝ ነው ከፍለህ እንጂ አልበደርም ያለው። ከዛ አሳቅ። አሁን ኢትዮጵያ ውስጥ ልበደርስ ብትሉ ምን አስይዤ ነው? ንብረት የለኝ። አንድ የሆነች ከርካሳ ያለች እሷን አሁን አስይዤ ምንም ነገር ስንት ብር ያበድረኝ አንድ ተቋም
you cannot expect it አይደለ? ማይክሮ ሎን ምናምን ተብሎ አሁን ምቹ ምናምን እንደ ኪሴ የተባለ ይወጣል አይደለ? አማራጮች አሉ። ግን 30% ኢንትረስት ሬት ማለት 30% ማለት እኮ it's unimaginable. So always ኢትዮጵያ ውስጥ ድርጅታችሁ እንዳይዘጋ አንድ የሚያስፈልጋችሁ ነገር ምንድነው? is ገንዘብ። ችግር ከተፈጠረ ገንዘብ አለ የሚለውን ነገር አምንበታል። ምንም ጥያቄ ሳይሆን so ማሾፍ እና መቀለድ እዚህ ላይ ብትጽፉስ ያስማማል ያስባሉ። አንድ ጥያቄ ነበር እንጂ አው ዴዲኬሽን ካልሆንክ አይዞህ ነው ማለት ለምን አንተ ዴዲኬትድ ባለመሆነ እኔ አልጎዳም፣ እኔ እጠቀማለሁ ማለት ለመናገር ኢትዮጵያ ውስጥ ኮምፕሌሰንሲ ማለት ቸልተኝነት ነው። ቀጥታ አቻ ትርጉም አማርኛ ላይ ቸልተኝነት ኖ ዋን ኬርስ እውነት ከልቡ ኖ ዋን ኬርስ በቃ ማለት አብዛኛው ሰው ጀስት አየር ላይ ነው በቃ ንፋስ ይወስደዋል ወደ ንፋሱ ያደራል ሲወስደው ወደዚያ ይወስደዋል። እኔ ኦልሞስት 7 ቀን እሰራለሁ ኦልሞስት 12 ሰዓት 14 ሰዓት እሰራለሁ በቀን ውስጥ ይሄው ይሄ ስራ ቢቆስ ስለማደርገው ከዛ በኋላ አሁን ሂጄ አንድ ሚቲንግ አለኝ። ከዛ በኋላ ደግሞ ፕሮዳክት ፎቶግራፊ የሚነሳለ ክላይንት አለ። ከዛ የነገ ስክሪፕት መጻፍ አለበት። ከዛ እንት ሶ ኢትስ ኮንስታንትሊ ወርክ አይደለም። ይሄንን በማድረጌ ቀጥታ ሪዛልቱን አየው it will change into my company growing ሌላ 10 ሰራተኛ ሲቀበል ይታየኛል። ቢሮአችን ስናስፋፋ ይታየኛል። ገንዘብ ስራ ይታየኛል። ኦልሶ ሌላውን ተውት ኢንስፓየር ያደርጋል ሰው። እኔ ይገርመኛል ነገር አሁን የተማርኩት ያለውት ነገር 9 ሰራተኛ የሚለው ነገር በጣም ለብሶ የሚገርም ነገር ነው። እኔ ቆይቻለሁ ሰራተኛ ወጣት ከጀመርኩኝ ስለዛ አዲስ ነገር አይደለም፣ ግን ቢያንስ እኮ ለሰው ይጠቅማል። at the end so ዛሬ በምቀመጥበት ሰዓት ደብሮኛል ዛሬ ሲፈታ አለኝ እና በምልበት ሰዓት so many things are being changed የተጎዳ ያለው አሩን ካሚል ብቻ አይደለም። 9 ደሞዝ የሚጠብቁ ከኔ የሚጠብቁ ኦልሞስት ወደ 200,000-300,000 ደሞዝ ከፍላለሁ በየወሩ። አዎ በጣም አስጠሊታ ስራዊ ነው። ማርኬቲንግ ነው የምልበት ሪዝን እሱ ነው። እነዚህ ሰዎች ጠቅላላ ያጣሉ። የተከራየሁበት ቢሮ ራሱ ገንዘብ ያጣል ስለምወጣ ነው። ከኢኮኖሚው ላይ የሆነ ያህል ገንዘብ እያወጣሁ ነው። ኢታዛን ኢፌክት አይደለም። ስለዛ ባለመስራት የምትጎዳው አንተ ብቻ አይደለህም፣ ከአጠገብ ያሉ ሰዎች ብቻ አይደለም፣ ኢን ጀነራል ኢኮኖሚው እየተጎዳ። ወርኪንግ ፕሮዳክቲቪቲ እንዴት ማተር እንደሚያደርግ አሜሪካ one of the things በጣም ሲሪየስሊ ትራክ የምታደርገው እሱ ፕሮዳክቲቪቲ ተብሎ በጣም ትራክ ይደረጋል። አንድ ኢንዲቪጁዋል ግለሰብ አሜሪካ ውስጥ ያለ ምን ያህል ፕሮዳክቲቭ ነው የሚለውን ነገር አሰስ ቢደረግ ከኢትዮጵያ ጋር ቢወዳደር ቀልድ። ኢቭን እኔ መንገድ ላይ እንደመራመድ የምጠራው ነገር የለም ኢትዮጵያ ውስጥ። እንዴት ነው ፈታ እያለ ጉዳይ አይደለም። ቆይ ትራቭል ነው አይደል? ኮሚዩት ጠዋት 2 ሰዓት ተኩል ላይ እንዴት ነው ፈታ እያለ እየተራመደ ያለው? እኔ አይገባኝም ማለት ከለ you have to be always fast, you have to be dedicated. I don't care ቡና ይሆን የምትጠጡት አላውቅም፣ ኮኬን ሆነ whatever you use አይ ያው ፐርሰናል ኦፒኒየን የራሳቸው ነገር ይኖራቸው ይችላል። I don't know what you use ቢያንስ እንኳን በቀን 12 ሰዓት 90% 80%ቱን በዚህ እድሜያችሁ መስራት አለባችሁ። ትምህርት ጋር ያለኝ ኢሹስ ትምህርት ላይ እውነት ባጠና ቀኔን ሙሉ አጥንቼ እኔ ትምህርት በጣም መጠላሱ አይደለም ግን ትምህርት ላይ if I dedicated my time ለ12 ሰዓት ያህል ባጠናና ጊዜና ባክኜ ኢንቨስት ባደረግበት ቀጥታ ኮንቨርት ሲያደርጋል። ያው ለምን አንዱ አስተማሪ ከተጠናው ውጭ ያመጣል። ምን አባቴ ላመጣ ግዛ ምን አማራጭ አለ? So it's always hard to trap directly የኔ input into output። ስራ በሰራችሁት ልክ ይከፍላችኋል። I promise you unless ራሳችሁን ማታከብሩ ሰው እስካልሆናችሁ ድረስ። So the most amount of work ተጨመራችሁ ቁጥር it converts directly. So my suggestions are ጊዜ በደንብ ኢንቨስት አድርጉበት። actually እኔም አንድ የሚያናደኝ ነገር እሱ ነው። መንገድ ላይ ስራመድ ቀስ ብዬ አልራመድም። የፈጠንኩ ስራመድ የሆነ ሰዎች እንዲህ መንገዱን ዘግቶት ምናምን ሲሄዱ በጣም ነው የሚያደርገው። ሌላ ጥያቄ አላችሁ? anyone ጥያቄ አለ? ጥያቄ የለም።
work life, social life, personal life in strong. ይህን ለመምከር ብቁ ነኝ ብዬ አላስብም። እኔ አሁን የሆነ ብዙ ጓደኞች አሉ ከእነሱ ጋር የማሳልፈው ጊዜ አለ። ይሄ ለሁሉም ሰው ወጥ ነው እያልኩኝ አይደለም። እኔ ስፔሲፊክ ነው ይጠይቀኝ ያለው አይደለም። እኔ ማለት ኢንፑት ከሌለው ከረንት ማለት የሆነ አውትፑት የሚያመጣ ኢንፑት ከሌለው በቻለ መጠን ጊዜ ነው እንደ በክነት ነው የምትቆጥረው። ሶ በቻለ መጠን ጓደኞችን ቀንስ። በመጀመሪያ ምንም ይሄ ግቢ ላይ ያሉ ጓደኞች አሁን 5-6 ሆናችሁ ለመጣችሁ ሰዎች ትጣላላችሁ። ፕሮሚስ ዩ there's no way 5 ጓደኛሞች ለ30 ዓመት አብራችሁ ትቆያላችሁ የሚል ኢቭን አሁን ከሆናችሁ ያለችው ቤስት ፍሬንዳችሁ at some point ትጣላላችሁ ስላችሁ ጥላ አይደለም ግን በቃ አቀጥል። ሶ ሎንግ ተርም ቫልዩ ዋይዝ ያን ያህል ኤክስትሪም አይደለም። ሶ በተቻላችሁ መጠን ሎንግ ተርም ቫልዩ የምታደርጉት ወደፊት ልጆቻችሁ ጥሩ ኑሮ እንዲኖሩ ትፈልጋላችሁ ብዬ ተስፋ አደርጋለሁ። ሌላው እንኳን ቢቀር ወይ ፋዘር ማዘር ቢታመሙ ማሳከሚያ ገንዘብ እንዲኖራችሁ ትፈልጋላችሁ ብዬ ተስፋ አደርጋለሁ። ኦር ኢቭን ኖት ኢቭን ገንዘቡን ተውት፣ ሜንታል ካፓሲቲው ለማሳከም ራሱ is a very hard እና ቻሌንጂንግ የሆነ ነገር ነው። ሶ ተውት። ማይ ሜን ሰጀሽን ብዙ ጊዜ ወንዶች ቶሎ አግቡ። እሱ ምንም ጥያቄና መልስ የሌለው ነገር እሱን አስ ፖስብል ማለት ዴዲኬትድ ሆኖ ለሪሌሽንሽፕ እና አግቡ። ሴቶች ያው ብዙ ጊዜ ቶሎ ነው የምታውቀው። ስለዚህ ይሄን ብዬ የምመክረው ነገር የለም። ሪዝን አለኝ ማለት ኢትስ ኦልዌይስ አ ዲስትራክሽን ብዬ አስባለሁ። ከጎን የምታካሂዷቸው ዋቴቨር ኤንዴቨሮቻችሁ ዲፋይን ባላደረገውም ትረዱኛላችሁ። የግቢ ተማሪዎች ስለሆናችሁ ትረዱኛላችሁ ብዬ አስባለሁ። ግን ዮር ፎከስ እዚህ ከመጣችሁ በተለይ የሆነ ነገር ኤም ስላላችሁ ነው ብዬ አስባለሁ። አይደል? ጎል ስላለ ነው አቺቭ ማድረግ የምትፈልገው ነገር አለ ብዬ አስባለሁ። እንደዛ ከሆነ እነዚህ ለላይፍ በጣም የማይጠቅሙን ሰዎች ማድረግ ኢኒሻል ስቴጅ ነው ብዬ አስባለሁ። ሜይ ቢ በወር አንዴ ልትገናኙ ትችላላችሁ። ከዛ በላይ ግን ያም ድሮ የሃይስኩል ጓደኞች አሉ ዩኒቨርሲቲ አብረን ገብተን እኔ ያው ዩኒቨርሲቲ ባልቀጥልበትም በአግባቡ የገባን ሰዎች እና አሁን የማገኛቸው ሰዎች አሉ እና በወር አንዴ ወር በሁለት ወር አንዴ ብንገናኝ that's enough ለመዝናናት ከሆነ ከቤተሰቦቼ ጋር ጊዜ ማሳለፍ እወዳለሁ። በጣም ወደው ፓርት ኦፍ ማይ ላይፍ ፐርሰናል ላይፍ ላይ ከቤተሰቦቼ ጋር ጊዜ ማሳለፍ ግን እሱንም በሳምንት አንድ ሰዓት ካገኙኝ ይበቃቸዋል ብዬ አምናለሁ ፐርሰናል። ከዛ በኋላ ያለውን ታይም እሱ ወርካት ግዴታዬ ነው። በቃ it's just my responsibility። ወደፊት እዝናናለሁ የሚል እቅድ አለኝ እና ጤንነታችሁን ጠብቁ በቻላችሁ መጠን። ሶላት ከ40 በኋላ ወይኔ ወገብ እያላችሁ ከሆነ መዝናናቱም ይከብዳል አይደለም። ስለዛ ጤንነት መጠበቅ ጥሩ ነው ብዬ አስባለሁ። ይሳኔ ከ40 በኋላ እንግዲህ ከጀለሶቼ ጋር ጃምቦ እየጠጣ ምናምን ነገር ይሳኔ ይደርሳል። አሁን just give your time work። እዚህ ከመጣ ሪዝን አለ ብዬ ስለማስብ መልስ ካለ የምታነሳው ነገር ካለ ታይም ላይ ጊዜ ቀኑ ያልቀጥላል። ጀምረን ቢሆን ዲሊኬትድ ያደረግነው ካለ ምናምን ግን ደግሞ አንዳንዴ ያልቀለል እና ጀስት እንቅልፍ ላይ ነው እኔ እንቅልፍ ነው አለኔ ፑሽ ማድረግ ይፈተኛል እና ይሄ ነገር ዛሬ ማለቅ አለበት ማለት ላይ ይችላል እሱ ነገር እሺ እንቅልፍ ላይ ከእንቅልፍ ጀምሮ በጣም ወዶ ቶፒክ ስለሆነ ተኙ በደንብ። there's no equal function ያው ኢንዲቪጁዋሊ ይለያያልና የሚባል ሪሰርች ይሰማል ግን ወሬ ይመስለኛል 6 ሰዓት ቢያንስ በቀን ካልተኛችሁ for a prolonged amount of time ጭንቅላታችሁ በአግባቡ ፋንክሽን የሚያደርግ ጭንቅላት አይኖራችሁም። አይ ፕሮሚስ ዩ ይሄ ደግሞ ሳይንቲፊካሊ ፕሩቭን የሆነ ነገር ነው ብዬ አስባለሁ። እኔ 8 ሰዓት የምተኛው በቀን ለዛውም ደግሞ ስተኛ ተሸክማችሁ ይዛችሁ እንድትሄዱ እራሱ አልሰማም። አይ ዶንት ኬር በደንብ ነው የምተኛው። ኢቭን ብሰረቅ እራሱ አይደብረኝም።
እንቅልፍ የመሆን ኢምፖርታንት ነው እውነቱን ለመናገር እንቅልፍ በጣም ኢምፖርታንት ነው። ቢያንስ 8 ሰዓት ተኙ። ኢት ስቲል ሊቭስ አውት የቀናችሁን 16 ሰዓት ይቀራችኋል ማለት ነው 8 ሰዓት ከተኛችሁ። 16 ሰዓት ምን ያህል ብዙ እንደሆነ እንግዲህ እንትን ማለት ለማስረዳት አይከብድም አይደለ? ኢት ማይት ቢ ለኮሚዩት ስትንቀሳቀሱም ተባክኑ ጊዜ ስትበሉ እኔ በህይወቴ የምጠላው 3 ሰዓት ሙሉ ምግብ የሚበላ ሰው እኔ በታሪክ ማይገባኝ ሰው ይኖር። 3 እንትን ቢሮም ስለምንጣላ ምሳ ብሎ ይወጣሉ። ከዛ ቡና አለች፣ ከዛ ደግሞ ያለች ትናለች። በጣም ያሳዝነኝ ነገር ነው። ግን 12 hours አለን። እሱ እንኳን 4 ሰዓት ከ16 ሰዓት ውስጥ 4 ሰዓቱን በዚህ ነገሮች ባከነ ኦር ያው ስፔንድ ተደረገበት 12 ሰዓት አለ። በ12 ሰዓት ውስጥ ማያልቅ ታስክ አለ ብዬ አላስብም። እውነት ነው። አስሎን ጋስ ታይማችሁን በደንብ ዴዲኬት ማድረግ ከቻላችሁ ማለት ነው። አይ ሰጀስት ዩ ፕላትፎርም ዋይዝ የሆነ ቱል ዋይዝ ከፈለጋችሁ ይኸው ጉግል ካላንደር ይኸው እዚህኛውም ስልኬ ላይ ያለ እዚህኛውም ስልኬ ላይ ያለ ፒሲኤም ባሳያችሁ ዴስክቶፕ አለ። ሁሉም ነገር ላይ ወጥ አድርጌ የምጠቀመው ፕላትፎርም እሱ ነው። ጉግል ካላንደር ላይ ሬጅስተር አድርጉ ኤቭሪቲንግ ዴይ ቱ ዴይ ምን እንደሆነ የምትሰሩት ነገር። አሁን ለምሳሌ እንትን አልመዘግብም፣ ቁጭ ብዬ ስራ የምሰራበትን ሰዓት አልመዘግብም። ያን ያህል ማለት ታይም ማኔጅ ማድረግ ማልችል ሰው ነው ብዬ ስለማላስብ ማለት ነው። ግን አሁን ዛሬ ኢቨንቱን ያወራ ነው አይ ቲንክ በዛኛው ሳምንት ሰኞ መሰለኝ አይደለ? ያው 12 ሰዓት 6 ሰዓት ላይ ኢቨን 6 ተኩል ነበር ያልከኝ ነበር፣ ግን ቀደም አድርጌ ነበር የመዘገቡት ሳስቼ አፍጅኛል ማለት ነው። 6 ሰዓት ያው ከስኬጁልድ ነው። አሁን ስናለኝ ዛሬ 1 ሰዓት ላይ ኦንላይን ሚቲንግ አለኝ። በዚህ መሀል ሰዓት ውስጥ I have at least 5 hours of ምሳ ከበላሁኝ ጥሩ፣ ምሳ ካልበላሁኝ ግን 5 hours of dedicated ኮምፒውተር ላይ የሚሰራው ወርክ። በ5 ሰዓት ውስጥ ማልጨርሰው ስራ ካለኝ እኔ ጠቅላይ ሚኒስትሩ ነኝ ብዬ አላስብም አይደል? ወይ የሆነ በጣም ትልቅ የምሰራው ነገር የለም። በአብዛኛው ታስኮች ያልቃሉ ብዬ አስባለሁ። በቻላችሁ መጠን ጻፉት። ፊዚካሊ መጻፍ እወዳለሁ እኔ። ኖትቡክ አለኝ፣ 3 ኖትቡክ ነው ቦርሳዬ ውስጥ ራሱ ያለው። ደግሞ መጻፍ አምናለሁ፣ ጻፉት። ግን just give your time ለስራ የጠየቅሽኝ ሪዝን አለው ብዬ አስባለሁ። ብቻ Sorry. Nothing good? So freshman ላይ like ብዙ ጊዜ ኢንተርፕሬቴሽን ነው ተሳትፌያለሁ። ሰምቻለሁ ያንተን እና ተዋራቸውን በደንብ ግን አንዳንድ የመጠየቅ ፈልገው ላይክ ከፋሚሊ ጋር የተጣላበት ታይም ምናምን የለም። ለምሳሌ ለስልስት ሁኔታ ላይ ሲሆን ዴዲኬሽን ያስፈልጋል። በተለይ አንድ ሴት ልጅ ከሆን እና ቻርጅ የሚባል ነገር ደግሞ ህይወት አለ የመንፈሳዊት እና እንዴት ነው የምታስቢው? እዛ ጋር ያሉትን ታክሶች መፈጸም አለብን። በተለይ ደግሞ ሰው ትረስት ከተቀበለ እና እንዴት ነው ነገሮች አሁን ህይወት የሚሰጡን ታክሶች የሚወጡት ነገር እንዴት ነው የምቀንሳቸው የሚለውን ነገር እና እንዴት ነው ሁሉን ስፓንድ መጨረስ የምችለው እና ደግሞ በህይወት ያጋጠመኝ አሁን ለምሳሌ ምሳት ላይ ትምህርት እኔ አልኩት ኮሌጅ ዩኒቨርሲቲ ነው ማለት ነው። ቢያንስ እሱን ወጥቼ ብዙ ሳይቶን ፋሚሊ ወጥቼ ሌላ ቴክኒኮች ምናምን መማር እኔ በጣም ደስ ይላል። ግን አሁን ቤት ሄጄ ፕሬስ አድርጌ እኔ መማር አልፈልግም ማለት በጣም ከባድ በጣም የሚቋረጠው ከፋሚሊ ጋር ሰው እንዴት ነው ያን ፊር ማሸነፍ ማለት ወይ ካለ ካልሽ ማለት ነው ለዩኒቨርሲቲ የሚከፍሉትን ገንዘብ ቢሰጡኝና ብሰራበት ይሻላል ነገር። እኔ አሁን ለምሳሌ ደሞዝ የምከፍለው ሰው እኔ ላይ ቢፈነዳ በጣም ያሳጫል። ለዚህም ወይ ልጆቼ እኔ ደግሞ ማለት ቅሬዎች ስላለ ልጆቼ እኔ በገነባሁት ቤት ውስጥ እኔ ምግብን አቅርቤልን ብፈነዳ ማለት ትራዲሽናል ሰው ነኝ ብዬ መስራት ወላጆችም እንደዛ የሚያስቡት ብዬ አስባለሁ። አስሎንጋስ በእነሱ ፔሮል ስር እስከሆነች ድረስ ኦልሶ ኖት ኢቭን በገንዘብ ደረጃ ሳይሆን በእነሱ ትዕዛዝ ስር እስከሆነች ድረስ ኢትስ ኦልዌይስ አለ። ብቸኛ ሴት ልጅ ነች መሰለኝ አይደለ? እኔ ደግሞ የቤታችን ብቸኛ ወንድ ነኝ። እንደውም እኛ ሪስፖንሲቢሊቲ ይበዛል ብዬ አስባለሁ። ቢያንስ እንኳን ሌላው ቢቀር እንኳን ሌባ ቢገባ እኔ ነኝ ያለሁት ለመመታወትም ለምንም ማለት ነው። እሱ ሪስፖንሲቢሊቲ ከደቡብ ጀምሮ ነበረ። እናቴን ከቢሮ መለሳትና ማድረሳት እኔ ነኝ። ለምሳሌ
ኢትስ ናይስ በቃ እንደ ጀስቸር ግን ብዙ ተጣልተናል ከቤተሰብ ጋር ከጓደኞቼም ጋር ብዙ ነው የምጣላበት ግን it's just ምንድነው ማጣው እዛ ጋር እና ምንድነው የምሰጠው የሚለው ነገር I remember ቤተሰቦቼ ደሞዝተኛ ነበሩ ማለት የመንግስት ሰራተኞች ነበሩ so ማለት ያው የመንግስት ሰራተኛ ደሞዝ እንግዲህ ኤክስፔክት ማድረግ የሚችሉት ነገር ነው ብዬ አስባለሁ በጣም ሎ ፖቨርቲ ላይ በታች የሆነ ፋሚሊ ውስጥ አይደለም ያደግኩት ለምን ኢትዮጵያ ውስጥ የደሃ ልጅ ብሎ የሚያወራ ሰው በጣም ያበሳጨኛል ለምን የኢትዮጵያ ፖቨርቲ ላይ እንዴት ሎ እንደሆነ I think አቨሬጅ ኢትዮጵያዊ $1 የሚከፈለው በቀን or something እንደዛ ብቻ ነው ስታቲስቲክስ አለ እና I can't believe it ግን ከሱ አንፃር መጥፎ ህይወትን ያወርኩት ብዬ አላስብም ግን I remember the time when እኔ የምሰራው ስራ financially stable በማድረግ ደረጃ ከቤተሰቦቼ በላይ የሆነበትን ጊዜ አስታውሰዋለሁ ይሄ ደግሞ በጣም ብዙ ማለት ነው and also my responsibilities ሌላው እንኳን ቢቀር ያለብኝ responsibility ከቤተሰቦቼ ካለባቸው responsibility አለፍ ሲል I remember እዛ ስቴጅ ድረስ ነው ጨዋታ ቢጠሉሽም ቢቆጡሽም ቢበሳጩም ዞር ልጃቸው እስከዛ ስቴጅ ድረስ ነው ያ ልጅ የሚለው ፊሊንግ ያለው ማለት ነው ከዛ በኋላ ይቀናል ወደ ቅናት ማለት ኢቨን እኔ አሁን ደስ ይለኛል ፋዘር ቲክቶክ የሚከታተላል ሶሻል ሚዲያ ይከታተላል እና ጥሩ ነገር ፖስት አደረግ ኮፒ ያደርግና ለጓደኞቹ ይልክላቸዋል ከዛ ወይኔ ይሄ ልጅ በቃ ምናምን ይባላልና ይገረማል ስክሪንሾት አድርጌ ይልክልኛል ዋትስአፕ ላይ እና እስቃለሁ ማለት ይሄ አሁን የተለየ ቫልዩ አለው አይደለም ግን ኢትስ ናይስ ባለፈው ቤት ሙሉን ከሲስተር ጋር ሆነን ሙሉ ቤት ከእንደገና ብቻ ሙሉ ፈርኒቸሩ በፋሲካ ደስተን አስገብተን ብቻ ሰርፕራይዝ አለ this is nice አይደል ለኔ አሁን ማለት ብዙ ብር አይደለም ለስራ የምናወጣው ገንዘብ ከዛ ግን እዚህ ስቴጅ ድረስ ከምደርስ ድረስ ይተውታል ከሆነ በኋላ ግን ይደርሳል እሱ ጊዜ እስከሚደርስ ድረስ ችግር ቢጠሉሽ ቤተሰቦች ናቸው በጓደኛ በቀይርልኝ ደስ ይለኛል ቅድም ያልከውንም ደካክሜ ስለምናገር ይሂድ ይደብረው ምን ያመጣ በኋላ ገብቶ ኮሜንት ስር ወይ የሆነ ቦታ ላይ ድሮ እኮ ጓደኛችን ነበር አሁን ዮናስም ታውቆ ነው ዮናስ መሆን ኮሜንት ስር ገብቶ ባለፈው ያየኝ አንድ ሰውዬ ምን ይላል አንተ ዩኒቨርሲቲ ላይ ያላቀም ያን ሁሉ ቺክ ስታጫወት ነው አረ ፕሊዝ በጣም ይሄ አሁን ያን ሰውዬ ዝቅ አለ እንትን ነው ፓይለት ነው የፓይለት ልብሱ ለብሶ ነው ብቻ ይሰው ማን ነው እዛ ጋር ዊን ኦር ሉዝ ያለው እና ኢቭን ደውዬ የነገርኩት ነው እየሳፈቀን ማን የተጎዳው እኔ እንዳልሆንኩኝ አይኑ ስለዛ ቶሌስ ሎንግ ተርም ጌም መጫወት ቅድም ስላነሳሽው እኔ እዚህ ጨዋታ ላይ ያለሁት ለዛሬ ችግር ቢፈጠርና የሆነ ኢኮኖሚው እንዲቢል ዱባይ ሄዳለሁ ከዛ ወይ ደግሞ ይሄ ጣሊያን ሜዲ ሰዎች ለሆነ I am dedicated to ኢትዮጵያ ለሀገሬ ዴዲኬትድ ነኝ በቃ ገብቼበታለሁ አሁን ወደ ኋላ ነው ስለዛ I see myself ከዛሬ 30 ዓመት በኋላ ለዲጂታል ማርኬቲንግ ለምሰራው ስራ ለቤተሰቦቼ እና ለሀገሬ ዴዲኬትድ ሆኜ እንደምቀጥል I see it ዛ ዴይ ቱ ዴይ ታስኬኝ እኔ አሁን ሞዴሎች አሉ በጣም የሚሰሩ ያንገር የሆኑ ማለት ነው 15 18 19 20 እድሜ ላይ ያሉ እና አባቴ ይቆጣል አሁን ምናምን ሲሉ ስራ ነኝ ያለሁት እንዴ ማለት እንዴት ስራ ላይ ዲናይ እኮ ሊያደርግ የሚችል እኮ ኢትዮጵያ ውስጥ ነው ያለነው I believe ሁሉም ሰው የተመቻቸ ህይወት ላይ ነው ያለው ብዬ አላስብም የትኛውም ሰው ቤተሰብም የተመቻቸ ህይወት ላይ ነው ብዬ አላስብም ስለዛ ምን አጣህ የምትለዋን ነገር ይተውት ቤተሰቦች እስከሚተውት ድረስ ግን ያው ፈርት እንትን ቴክ ታይም ግን ይሁን እሺ አንተ ይከማራችሁ አላላል በከተል እኔ ጥያቄ ሰው እንገጥል አይደል ታይም ትንሽ አለ ክላስ የሚገቡ ሰዎች አሉ ሁለት ጥያቄ ይታይ እሺ በቃ ክላስ የምትገቡ ሰዎች ምን ደግሞ ተዋቸው እኔ ስንት ቤት አስተማሪ ነው አቀናሽ እንደተናገረ እንዳትይዙ እሺ
እንደምንሰራ ግን የዲሽ ማርኬት ሰርቪስ ነው ለተለያዩ ድርጅቶች የምናቀርበው ኢትዮጵያ ውስጥ ላሉ ውጭ ሀገር ላሉ ኢትዮጵያ ውስጥ ላሉ ሚዲየም ኮርፖሬት ሌቭል የሆኑ ድርጅቶች ስለዛ ቢያንስ እንኳን ዓመታዊ ገቢያቸው ከፍተኛ ግብር ከፋይ ውስጥ ያሉ ሰዎችን ያሉ ካምፓኒዎችን ነው ሰርቪስ የምናደርገው። ውጭ ሀገር ደግሞ ስሞል ቢዝነሶች የኢትዮጵያዊ ፋውንደር ያላቸው ስሞል ቢዝነሶችን ሰርቪስ እናደርጋለን። ቱዴይ ስራዬ አም ክሬቲቭ ዳይሬክተር ኦፍ ካምፓኒ። ክሬቲቭ ዳይሬክተር ማለት ሀሳቦችን ጀኔሬት ማድረግ እና ሀሳቦችን ዲስትሪቢዩት አድርጎ ማን ይስራው፣ እንዴት ይስራው እና እንዴት ዲሊቨሪ ይደረግ፣ ከዛ ፊድባክ ተቀብሎ እንዴት ፕሮዲስ ይደረግ እና ይወጣ የሚለው ነገር የሚሰራ ሰው ነኝ። ኢን ፕሮፌሽን አንድ ዲጂታል ማርኬቲንግ፣ ሁለተኛ አስተማሪ ነው። 3 ዓመት አስተምሬያለሁ። ትሬኒንግ ፎር ትሬነርስ ስልጠና ወስጃለሁ በአዲስ አበባ ዩኒቨርሲቲ ደረጃ። ስለዛ ላይሰንስ ዲሆንኩኝ ትሬነር ነኝ በዲጂታል ማርኬቲንግ። ይኸው እና አሁን እስካሁን ከተናገርኩት አንፃር በቃ የስራ ሰው ያስማማናል። ያልተዋጠልሽ ነገር ካለ አንዳንዴ ትሬኒንግ እሰጣለሁ። ማለት የአንድ ቀን ትሬኒንጎች ኮርፖሬት ትሬኒንጎችን እሰጣለሁ። ግን ስልጠና ተቋም ምናምን የለኝም። የተለያዩ ስልጠና ተቋማቶች ላይ ሲጠራ ለማቅረብ ተመልሰ ግን አይ ቲንክ አንድ ሰው ነበረ ከዛ ፊት ያስወጣ። እሱን እንቀበለው እና ወደ አንተ እንምጣ። ኦልሬዲ ከብዙ ክላይንት ጋር እንደሚሰራ ሰው የተለያየ ክሬቲቭ ፕሮሰስ አላችሁ ብዬ አስባለሁ። ለኮመን ወይም ደግሞ የሆነ ስታንዳርድ ክሬቲቭ ፕሮሰሳችሁ ምን ይመስላል? አንድ የተለያየ ቲክቶክ ላይ አሁን ለምሳሌ እኔ ዲጂታል ማርኬቲንግ ስለሚሰራ እና የተለያየ እንዴት ክሬቲቭ ፕሮሰሳችሁ እንዴት ይመስላል እና ብራንድ ቢልድ እያደረገ ላለ ሰው ደግሞ እንዴት ነው ሎያል የሆነ ካስተመር ቤዝ መፍጠር ይችላል? ፕሮሰስ ዋይዝ በቀላሉ ልመልሰው። ቅድሚያ ኮንስታንትሊ ኮንሱም አደርጋለሁ። እኔም ማሂ ደግሞ ዴፒቲ ማኔጀራችን አብራ የሚሰራው ዋናው አይዲሽን ላይ ሌላ ሰው የሚሰራው እሷ ናት። ሁለታችን ኮንስታንትሊ ኮንሱም የምናደርግ ሰዎች ናት። ኦንላይን ምንድነው ትሬንድ እያደረገ ያለው ምንድነው ኢንፎርሜሽን ዋይዝ እየተፈለገ ያለው የሚለውን ነገር ቤዚክ አንደርስታንድ እናደርጋለን ብዬ አስባለሁ። ከዛ በኋላ እንደ አካውንቱ የማን እንደሆነ አካውንቱ ስላችሁ ሶሻል ሚዲያ አካውንቱ ሳይሆን አንድ ክላይንት ስንቀበል አካውንት ነው የሚባለው። ያ አካውንት የተቀበልነው ክላይንት ለማን እንደሆነ ዴሊጌት የሚደረገው ኢንዲፔንደንስ። አሁን ማሂ ጋር ያለው 3 ክላይንት ነው። የተቀሩት ባላ እኔ ጋር ናቸው። አብዛኛውን እኔ ጋር የ3 ወር ኮንትራት ወይ የ6 ወር ኮንትራት ከሆነ አጫጭር ከሆኑ እኔ ጋር ናቸው። የአመት ሲሆን ግን ፕሮግራም ማውጣት ሲሆን ችግር የለውም። እንደ አካውንታችን መጠን አይዲሽን ላይ ነው የሚገባው። ቀጥታ አይዲያ ጀነሬት ማድረግ ቁጭ ብለን ምን አይዲያዎች አሉ አሁን ላይ መስራት የምንችለው ለዚህ ስፔሲፊክ ክላይንት። ይህንን የምናመጣው ፕሮፖዛል ላይ ኮንተንት ፒላር ይባላል። ክላይንቱ እሱን አፕሮቭ ያደርጋል። ፕሮፖዛላችን ሲስማማ አንዱ አፕሮቭ ማድረግ አለበት እሱ ነው። ኮንተንት ፒላር ማለት አንድ ድርጅት ቢያወራ ስለምንድን ነው የሚያወራ ኦንላይን ወጥቶ የሚለውን ነገር አፕሮቭ የተደረገ ስላለን እሱን ቤዝ ይዘን አይዲሽን ስ ሪሰርች ነው። አሁን ለምሳሌ ስለ ቫይታሚን ዲ የሰራ ነው ስራ አለ። ለሜዲካል ክሊኒካችን ተክለ ሃይማኖት ጀነራል ሆስፒታል አንዱ ክሊኒካችን ነው። እነሱ ስለ ቫይታሚን ዲ እጥረት የሰራ ነው። ይህንን ያወቅነው ቤዚክሊ ኮንሱም ስለምናደርግ አብዛኛው ሰው ቫይታሚን ዲ እጥረት አለበት። አሁን ከዚህ ውስጥ ብንመረመር 67%ቶቻችን የቫይታሚን ዲ እጥረት አለበት እና ይህን ኮንተንት አክቹዋሊ ፐርፎርም ያደርግ ነገር ነው ብለን አወጣነው። 11,000 ኢምፕሬሽን ነው ሊንክድኢን በጣም ትንሽ ፎሎወር አለ እና እንዴት ነው ሄደው አይዲሽን ተጻፈ። አይዲያው ምንድን ነው ቤዚክሊ የሚለውን ነገር ከዛ በኋላ ስትራክቸሪንግ ምንለው አለ። ስትራክቸሪንግ ነው የምንለው፣ ስክሪፕቲንግ አንለው ብቻ ነው። ስክሪፕቲንግ የቲቪ ማስታወቂያ አይደለም የምሰራው ኦር የፊልም አይደለም የምሰራው። ስለዛ ስክሪፕቲንግ ከምንለው ስትራክቸሪንግ ብለው ይሻላል። ለምን ማቴሪያሎች መሰባሰብ ያለብን ሊኖር ይችላል። አሁን ለምሳሌ መኪና ለግዠሪየስ መኪና ሊያስፈልገን ይችላል። ስለዛ ለሱ ኪራይ መከራየት ሊኖር ይችላል። ስለዛ ስትራክቸሪንግ ላይ ነው ይሄ ሁሉ ሜንሽን የሚደረገው። አይዲያው ምንድነው የሚሰራው? በቪዲዮ መልክ ነው የሚሰራው ወይ? ቪዲዮ ሲሆንስ የሚያወራው ሰው ማን ነው? ምንድነው የሚያወራው? ኮንተንቱ ብቻ እንደዚህ ያለ ስትራክቸር ይሰራበታል። ደን ዴሊጌት ይደረጋል። ማን ነው የሚቀርጸው ይሄን ቪዲዮ? ከዛ በኋላ የቀረጸው ሰው ቪዲዮ ከሆነ ኦር ግራፊክስ ከሆነ ደግሞ የሰራው ሰው ራሱ ኤዲት ማድረግ አለበት።
በተቻለ መጠን እሱን ሲስተም ለማድረግ እንሞክራለን። እሱን ደግሞ ዴሊጌት ይደረጋል። የተለያዩ ከስላሉ ቲም ሜምበሮች ዴሊቨር ያደረጋል። እሱ ከተወሰደ በኋላ ለአፕሮቫል ክላይንት ምላሽ ይሰጣል። የተሳካ ነገር ካለ ይሳካላል፣ ይወጣል፣ ህብረተሰቡ ይሰማዋል። ህብረተሰቡ ከወደደው ደግሞ ነው እንግዲህ ይቀጥላል። አንዳንዴ ይሄ ስራ የአንድ ቀን ስራ ሊሆን ይችላል። ለምሳሌ እዚህ ኢቨንት ፕሮዳክሽን ሰራ ነው ያልኳችሁ። እዚሁ እሱ ጠዋት መጣን፣ ጠዋት ተቀረጸ፣ ከሰዓት በኋላ ተደረገ፣ ከሰዓት በኋላ አፕሩቭ ተደረገ፣ ኮንተንቱ ማታ ወጣ። ቤዚክሊ የአንድ የ24 ሰዓት ነው 12 ሰዓት ስራ። አንዳንዴ ደግሞ ከረንትሊ አሁን ዳይቨንሳ ቅድም ስራችሁ ስለነበረ ለነሱ የምንሰራው ስራ አክቹዋል ፋርም ሄደን ነው የምንሰራው እና ፋርም ማለት ከዚህ ከአዲስ አበባ ወደ 800 ኪሎ ሜትር ምናምን አካባቢ የሚገኘው እና በጣም ብዙ ፕሮሰስ አለ። ብቻ ኢንዲፔንስ አለ፣ ግን ቤዚክ ይሄ ነው ፕሮሰሳቸው። ሁለተኛው ምን ከተለ ሎያል የሆነ አንድ ብራንድ ሎያል ካስተመርን ለእኛ ካምፓኒ ነው። ለምሳሌ ዲጂታል ማርኬቲንግ አንድ ካምፓኒ መጣ፣ እንዴት ነው ብራንዲንጉን አሪፍ አድርጎ ሎያል ካስተመር ክሬት ማድረግ ነው? የሚነሱት ሀሳቦች ናቸው። ዋናው ኦልዌይስ ኮንተንት። እኔም እዚህ ታወራ ኮንተንቴን ወዳችሁት እንግዲህ እያዳመጣችሁ ያላችሁት እንጂ ሌላ ነገር ነው ብዬ አላስብም። በሴም ወይ የምናነሳቸው ኮንተንቶች ለህብረተሰቡ ጠቃሚ ከሆኑ ቫልዩ ያገኙበት ከሆነ ወይ ቢያንስ እንኳን ኢንተርቴን ካደረገው የሆነ something different ክሬት ማድረግ ከቻለ that's the basics of it። ይህንን ሎንግ ተርም ማድረግ ከቻለን ደግሞ that's amazing። that's what I do። አሮን ካቢላ 5 ሳንቲም የምከፍሉበት ኮንተንት የለኝም፣ ኮርስ የለኝም፣ ወደ የሆነ የሚሸጥላችሁ ነገር የለም። ምንም it's all for free። ዩቲዩብ ላይ አሁን አይ ቲንክ ወደ 10-11 ቪዲዮዎች አሉ ሙሉ ስለ ዲጂታል ማርኬቲንግ የሚያስረዱ። ምንም ነገር ከሱ 5 ሳንቲም እስካሁን ድረስ አናገኝበትም። የለም ሞኔታይዝድም አይደለም። ቲክቶክም አይከፍለን፣ ምንም ነገር የሚከፍለን ነገር የለም። ግን the value is long term ክላይንት ቤዝ ብዬ ማስባቸው እነዚህ ሰዎች ናቸው። ለምን አሁን እናንተ እንደዚህ ያወራን አይደለ? የማርኬቲንግ ተማሪ ከሆናችሁ ነገ የማርኬቲንግ ዲፓርትመንት ማርኬቲንግ ማናጀር ሆናችሁ የሆነ ካምፓኒ ላይ ብትቀጠሩ ማንን ነው የምታዩት? የሆነ ስራ ሲሆን ቤዚክ ነው። ይሄ የሚፈጠረው የዛሬ 10 ዓመት ሊሆን ይችላል። ግን የዛሬ 10 ዓመት እንደ ፈጣሪ ፍቃድ አልሞትም ብዬ አስባለሁ። ካልሞትኩኝ አለ፣ ስለዛ ከስራውም አልወጣም ብዬ አስባለሁ። አለ that's the main goal። የዛሬም 20-30 ዓመትም የሚቀጥል ነገር ቢልድ እናድርግ የሚለው ነገር ነው። ግን ደግሞ ቤተር የሆኑ ብራንዲንግ ኤክስፐርቶች ስላሉ እነሱ ማከል አንደኛው በቢዝነስ ሪሰርች ማለት ተስፋ መስኮት ዋናው ይሄ ነው በሚል ልሰራሽ። የዛሬ 2 ዓመት መገናኛ አካባቢ ብቻ አብረን የምንሰራበት ቢሮ የኔ አልነበረም፣ ግን ስቲል ኪራይ ከፍላለሁ። ለ3 ተካፍለን ብቻ የምንከፍለው ቢሮ ነበር። አንዴ ምን ተፈጠረ? ስፓ አለው ብቻ ግቢ ነገር ነው እና ውስጡ ስፓ አለው። ከዛ የተለያዩ ቢሮዎች አሉ፣ ፕሮዳክሽን ክፍል አለ ምናምን እና አንደኛው ክፍል ነበር እኛ የምንጠቀም የነበረው። እቃዬንም እዛ አስቀምጬ ነበረ ሄደው የነበረው። ምን ይፈጠራል? ስፓ ለመጠቀም ብሎ አስመስሎ የገባ ሰው አንደኛው ሻወር ቤት ውስጥ ገብቶ ዘግቶ ላዩ ላይ ተደብቆ ብቻ ከመሸ በኋላ ወጥቶ መስታወት ሰብሮ የቢሮ እቃችንን ጠቅላላ ኦልሶ እኔ የዛኔ ብዙ የቢሮ እቃ ማለት ካፒታል ዋይዝ የ200 ሺህ ብር እቃም አለኝ ብዬ አላስብም። ላፕቶፕ፣ አንድ ዴስክቶፕ፣ አንድ ላፕቶፕ፣ ስልክ፣ አንድ ስልክ ነበረ ለፖስቲንግ የምንጠቀመው ስልክ። ብቻ እንደዚህ እቃዎች ብቻ ፕሪንተር፣ የሌላ ሰው ፕሪንተር፣ የሌላ ሰው ካሜራ ስታንዶች፣ በጣም ብዙ ነገሮቻችን ነው የወጣው እና ከባድ ነው። ከዛም በኋላ ደግሞ አንዴ በቦርሳ የያዝኩትን ላፕቶፕ እንዳሱ ሰርቻለሁ። ሁለቱንም ጊዜ ተመለሰ። ሪፖርት አድርገን ብቻ በብዙ ፕሮሰስ አልፎ ብቻ ሁለቱንም ጊዜ የተለያዩ ሰዎች ናቸው ታሰሩ፣ ተያዙ፣ ተረፈ። በጣም ዲፌቲንግ ጊዜ ነው። በጣም ከባድ ጊዜ ነው።
እኔ ማለቅስ ሰው አይደለም እውነት መናገር ከሆነ ግን በጣም ያለቀስኩት እዛ እውነት ከልቤ ማለት ነው። ቢካዝ ስንት የተደፋበት ነው ኤንድ ማይረባ ሌባ በጣም የሚቆጨኝ ፓርት እሱ ነው። ማለት አሁን ይሄ ሀክ አድርገው ምናምን የሚወስዱ ሰዎች አሉ የሆነ ዲቫይስም የሆነ ነገር አድርገው አይ አንደርስታንድ እነሱ ቢካዝ ገንዘብ አውጥተውበታል ያንን ነገር ለመስራት ራሱ ራንደም በኋላ ሽጦት ላፕቶፕ የተሰራኩኝ ጊዜ ያኔ ፐርሰናል ላፕቶፕ የተሰራኩኝ ጊዜ ስንት ብር ነው የሸጠው መሰላችሁ? 1800 ብር ምናምን የሸጠው። ሁለተኛ ሰው ሶስተኛ ሰው ተላልፈው ከአምቦ ነው የተሰራው። እስካሁን አለች። አሁንም ተቀባላ ላፕቶፕ 1800 ብር ለመሸጥ እኔ እሱ ላይ ስንት ፋይል አለ። ስልክ ደግሞ የዛኔ ደግሞ ቦርሳ ሌላ ስልክ እና እሱን ስልክ ራሱ ወስዶ ተመለሰ በኋላ። ግን እሱ ስልክ ራሱ በጣም ብዙ ፋይል ነበር። ፎርማት አድርጎት ከቨር ለጥፎበት የራሱንና የሚስቱን ፎቶ እየተሳሳሙ እንትን አድርጎበት ወልፔፐር አድርጎበት ነው የተያዘው እና ጄንዌንሊ በጣም እውነት ካለ ሪሰንትሊ ማይክ የሰው ተከራይተን እየተጠቀመ የነበረው ማይክ ጠፍቶብናል። በጣም ብዙ ወደ ተፈጠረ ራሱ ዩኒቨር ነው። በቃ ብቻ የሚፈጠረው ነገር አይታወቅም። ለዛ ነው ቅድም ካሽ ኢዝ ኪንግ ጥያቄ ሊኖር አይችልም። መልሼ እቃውን ገዝቼ በአንድ ቀን ውስጥ ተክቼ ወደ ስራ መመለስ አለብን። ቢሮአችን አሁን 3 ሎክ ነው ያለው በሩ ላይ። ከጎናችን ያለው ቢሮ አንዳንዴ ክፍቱን ትቶት መሄድ ይመስለኛል ሰውዬው ቢካዝ ይደዝም። ግን እኔ አይ ካንት ቴክ ሪስክ ብንሰረቅ ምን ማድረግ አይቻልም። ኦር አላውቅም። አሁን ለምሳሌ ኮንትራቶች በጣም ብዙ አሉ ያለ ልከሰስ ይችላል። ከዚህ በፊትም አጋጥሞኝ ያውቃል። መጨረሻ ድረስ አልሄደም እንጂ ልከሰስ ይችላል። ስትከሰሱ አሁን ቢያሸንፉ ትቀጣላችሁ። ያወጣችሁት ለእናንተ ራሱ ለሎየሮች ያወጣችሁት ወጪ አለ። በተጨማሪ ደግሞ እነሱ ያወጡትንም ትከፍላለህ። ዳት ሚንስ 2 ሚሊዮን 3 ሚሊዮን ብር ልከፍሉ ትችላላችሁ እና ዳት ስታፍ ኢፍ ዳት ሃፕንስ በቃ እንግዲህ መቀበል አልሞትም ማለት ያው እንግዲህ ፈጣሪ ጊዜ ነው ብሎ ከዚህ ዓለም ካላስወጣኝ በስተቀር ያን ያህል ትልቅ ነገር ነው ብዬ አላስብም። ኢትስ ኦልዌይስ ፈጣሪ ያለው ነገር ይሆናል። ቅድም ሪሊጂየስ ፓርቱን አላነሳሁትም ማለት ነው፣ ግን እኔ በጣም ሪሊጂየስ ሰው አይደለሁም፣ ግን አይ ዱ ቢሊቭ ኢን ጋድ በጣም ማምንበት ነገር ነው እና ይሄ ነው በቃ አንተ የሚገባ ከረንቲ ከተባልኩኝ የሚገባኝ እቀበለዋለሁ። ሰርቫይቭ ለማድረግ እሞክራለሁ። መፍቻቸው ተመለሱ እና ቤዚክሊ ተስፋ መቁረጥ የሚለውን ቃል ከቮካብላሪው ሲወጣ ሞሶ በፌለር ይሄ ፌል ካደረጋችሁ ትማሩበታላችሁ እና የሚባለው ነገር እሱ የፌለር ማይንድሴት የሚለው ነገር በጣም ማለት ፌለር ጥሩ ነው። አዎ ግን ፌል ባደርግም ችግር የለውም የሚል ፊሊንግ ሊኖራችሁ አይገባም። አይ አም ናት ፌል አልሰረቅም የሚለውን ፊሊንግ አለ ውስጤ። ለምን ከተሰረቅኩኝ በኋላ እማርበታለሁ ችግር የለውም እኮ ቢፈጠር የሚባል ነገር እማርበታለሁ የሚባል ነገር ያው ከተፈጠረ በኋላ ትማሩበታላችሁ። እውነቱን ለመናገር ግን ለፌለር ኤም እያደረጋችሁ አይደለም ላይፍ የምንኖሩት ለማሸነፍ ነው አይደል? ኤንድ ጎሉ ማሸነፍ ነው። ፕሮፖዛል አስገብተን ከ10 ተለያዩ ድርጅቶች ጋር ስንወዳደር ፌል ባደረግም ቢያንስ ፕሮፖዛል ሳዘጋጅ ተምሬበታለሁ፣ ክላይንት አውቆኛል ምናምን። የታለ ገንዘብ የታለ ይሰራል ምንም ነገር እኮ ቫልዩ አላመጣሁም። ተስፋ መቁረጥ የሚባል ቃል ሪሙቭ አውት ኦፍ ቮካብላሪ ያስማማናል። ያ ጥያቄ ሳለ እንዝጋ አይደለም። አሁን ለምሳሌ የሆነ ካምፓኒ ልትከፍት ነው ወይም ደግሞ የሆነ አዲስ ሰርቪስ ሊሰጥ ነው ተባለ። ሰርቪሱን ወይ ፕሮዳክቱን ነው የምታስቀድመው ወይስ ማርኬቲንግ ነው የምታስቀድመው? ማርኬተር ስለሆንክ ግዴታም ስለሆነ ነው። አንድ ፕሮዳክት ወይ ሰርቪስ ዴቨሎፕ ወይ ፕሮዳክት ኢዝ ፓርት ኦፍ ማርኬቲንግ። 4 ፒስ ኦፍ ማርኬቲንግ ሲባልም ራሱ የመጀመሪያው ፒ ኢዝ ፕሮዳክት ነው የሚጀምረው። ሶ ፕሮዳክቱን ማስቀደም ስቲል ማርኬቲንግ ማስቀደም ግን በተለይ ሮጦ ሄዶ ቢሮ ተከራይቶ ቶሎ ሄዶ ላይሰንስ የሚያወጣ ሰው ከልቤ ስራ ያውቅም ብዬ የማስበው እሱ ነው። ባለፈው ግራውንድ ላይ ጠርቶኝ ግራውንድ ላይ ነው ቢሮቸው፣ ዋው በጣም ናይስ ብዬ ገና እየከፈተ ያለ ድርጅት እንዴት ግራውንድ ላይ ቢሮ ኖራቸው ነው ብዬ አንድ ክፍል ቤት ግራውንድ ላይ ተከራይቶ እየሰራ
በጣም ደግሞ ቦሌ ነው። ስለዛ ፕሮባብሊ ቢያንስ እንኳን 10 ካሬ ናት ቢሮዋ፣ በጣም ትንሽ ቢሮ ናት። ግን ስቲል 10 ካሬ ማለት በካሬ 2000 ብር ራሱ የሚከፍል 20,000 ብር አይደለም። ዝም ብሎ 20,000 ብር እያወጣ ነው። ከዛ በኋላ ነው እኔን አስ ማርኬተር እየጠራኝ ያለው ገና ዳት ናት ወርክስ። በመጀመሪያ ፕሮዳክታችሁ አክቹዋል ክሊን የሆነ ፕሮዳክት መኖር አለበት። ፕሮዳክት ማርኬት ፊት እንዳለ ማረጋገጥ አለባችሁ። ከዛ ለህብረተሰቡ ወጥቶ ህብረተሰቡ የሚገዛው ገንዘብ የሚያወጣበት ሰው አለ ወይ ብለው ማረጋገጥ አለበት። ከዛ በኋላ ነው you can come to place መምረጥ ማለት ነው፣ ሎኬሽን መምረጥ፣ ፕሮሞሽንስ ፎር ፒስ እያልኩኝ ነው እሱ ላይ ያለው ፕራይስ መምረጥ የሚለውን ነገር ላይ በኋላ ጨምራላችሁ። ግን አክቹዋሊ ፕሮዳክቱ ለሰው የሚሆን ነገር ነው ያመጣችሁት የሚለው ነገር መረጋገጥ አለበት። ግን አምናተ ቢዝነስ ፐርሰን እኔ ከማርኬቲንግ ነው የጀመርኩት። ጥያቄና መልስ ሳይኖረው ጥሩ ፕሮዳክት ይዤ ነው የመጣሁት ብዬ አስባለሁ። ከዛ በኋላ ነው ድርጅቱ የተመሰረተው በሱ ፕሮዳክት ዙሪያ ማለት ነው። ቴንክ ዩ በጣም ስለመጣችሁ እና ሮን ካሜልም አክብረን ስለመጣ በጣም እናመሰግናለን። and we have a nice time. እንዴት ነበር?